አሁን በቀጥታ ወደ ዕለቱ መረጃ ወይንም ዳሰሳ የምናደርግበት ዝግጅት ላይ እናልፋለን። ይሄም ዝግጅት እንግዲህ እዚህ ስክሪን ላይ እንደምትመለከቱት የርስት ፖለቲካና የአማራ ኃይሎች ትግል ፈተና ይላል። በዚህ ዙሪያ እንግዲህ አንስተን የምናያቸው በርካታ ጉዳዮች አሉ። ሁላችሁም እስከ ፍጻሜው ከኛ ጋር እንድትቆዩ በአክብሮት እንጋብዛችኋለን። ጥያቄ፣ ሀሳብ፣ አስተያየትም ካላችሁ ውስጥ መስመርን በአስተያየት መስጫ ሳጥንም እንድታቀርቡ በአክብሮት እንጠይቃችኋለን። ቻናሉን ሰብስክራይብ አድርጉ። በተመሳሳይ መልኩ ዝግጅቶቻችን በፍጥነት ይደርሳችሁ ዘንድ ደግሞ የደወል ምልክቱን ተጫኑ። ለቆይታችሁ ሁላችሁንም ከልብ እናመሰግናለን። አሁን በቀጥታ ወደ ዳሰሳ ወደ ዕለቱ ትንተና ዝግጅታችን እናልፋለን። እንግዲህ ወደዚህ ዝግጅት ስናልፍ ይሄ ጉዳይ ለሀገሪቷም እጅግ በጣም እየተረፈ ነው ያለው። ላለፉት 2 ዓመታት 3 ዓመታት ኢትዮጵያ እስካሁን ላለፉት ብቻ አይደለም እስካሁንም ድረስ ከፍተኛ የሚባል ጦርነት፣ ውጊያ፣ ቀውስ ውስጥ ነውጥ ውስጥ ነው ያለችው። እንግዲህ ይሄ ርዕሰ ጉዳይ ዛሬ እንደ ክልሎች እንደ 2 ክልሎች ብቻ የሚታይ ነገር ሆኖ ሊታሰብ ይችላል። ነገር ግን ለሀገሪቷ ተርፎ በርካታ ዜጎች እንዲሞቱ፣ እንዲገደሉ፣ እንዲጨፈጨፉ በዓለም ታሪክ እንግዲህ ከዓለም ጦርነት የበዛ ቢሆን እንጂ ያነሰ አይደለም። በ2 ዓመታት ውስጥ ከ1 ሚሊዮን 200 ሺህ በላይ ሰዎች የሞቱበት የተቀጠፉበት፣ በዚህ ልክ በርካቶች ደግሞ አካላቸውን ያጡበት፣ ሀብት ንብረት የወደመበት ጉዳይ ነው። እንግዲህ ይህም ርስት የማስመለስ ጦርነት የነበረው በአጠቃላይ የሀገሪቷ ዜጎች እንደ ዜጋ እንደ ህዝብ ማንም ከዚህ ጦርነት ይዞ የሚመለሰው አንዳች ጥቅም አንዳች ጉዳይ አልነበረም። ከንቱ ጦርነት ነው ለ2 ዓመታት የተካሄደው። ይህም እንግዲህ የአማራ ኃይሎች ያቀጣጠሉትን የርስት ጦርነት ነው የሆነው። እንግዲህ ይህን በመለከት ጦርነቱ የተካሄደው ምዕራብ ትግራይ አካባቢዎች የተከሰተው ነገር አለ ሁላችንም የምናውቀው። ከረዥም ዓመታት ጀምሮ ከዛ አካባቢ የሚሆን ከአማራ ማዕከላዊ አማራ ክልል የተውጣጡ አካላት ኮሚቴ አዋቅረውም ጭምር አንደ ወልቃይቲ ኮሚቴ፣ አንደ ራያ ኮሚቴ፣ አንደ ጠገዴ ኮሚቴ፣ አንደ ጠለምት አስመላሽ ኮሚቴ እየተባለ በየዓመታቱ በተለያዩ ጊዜ ኮሚቴ ሲዋቀር እንደነበር ሁላችንም እናውቃለን። ይህ እንግዲህ ከዚያ ኮሚቴ ከፍ ብሎ አጋጣሚ ሲገኝ ደግሞ መንግስትን መከታ በማድረግ ወይንም እንደምቹ መንገድ በመጠቀም ወደ ጦርነት ገብቶ በርካታ የትግራይ ተወላጆች በዚህ ምክንያት እንዲሰዉ፣ እንዲጨፈጨፉ ያደረገ ጉዳይ ነው። ይህን ጉዳይ የሚመለከት እንግዲህ በቅርቡ የትግራይ ክልል መንግስት ወይንም የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌፍተናንት ጀነራል ታደሰ ወረደ አንድ መግለጫ ይዘው ወጥቷል። በዚሁ መግለጫቸውም በሚቀጥሉት ወይም በሚመጡት ሐምሌና ነሐሴ ወር ላይ በአጠቃላይ በአማራ ኃይሎች ይዞታ ስር የነበሩ የትግራይ ቀድሞ ግዛቶችን ወደ ክልሉ ለማስገባት ሙሉ ዝግጅት መጠናቀቁን ገልጿል። በዚህም ከማዕከላዊ መንግስት ወይም ከፌደራሉ መንግስት እና ከብልጽግና ድርጅት ጋር በቅርበት እየሰሩ መሆናቸውን አስረድተዋል። በዚህ ዙሪያ እጅግ በጣም ጠንካራ የሚባል መግባባት፣ ስምምነት እንደተፈጠረም አሳውቀዋል። ይህ እንግዲህ ሁላችንም የምናውቀው የምንገነዘበው ሀቅ ነው። እንግዲህ ከዚህ በኋላ የአማራ ኃይሎች ከፍተኛ ቁጣ ውስጥ ገብተዋል። ከፍተኛ ንትርክ ውዝግብ ውስጥ ገብተዋል። ይህን እየተመለከትን ያለ ነው። ከዚህ ጋር በተያያዘ ነው በአጠቃላይ የዛሬ ውይይታችን የዛሬ ዝግጅታችን ሰፊ ቆይታ የሚያደርገው። ይህን እንግዲህ ለማንሳት ያህል አማራ ክልልም ትግራይ ክልልም ህገ መንግስት አሏቸው። በተመሳሳይ መልኩ የፌደራል መንግስት እና የህገ መንግስቱ ያረጋግጥላቸው የራሳቸው ወሰን ግዛት አሏቸው። የክልላቸውን ህገ መንግስት ሲያጸድቁ ደግሞ የፌደራል መንግስትም ያወጣው እንደ አካል እነዚህ ክልሎችም አንድ አካል ሆነው ያወጡት ህገ መንግስት አለ፣ የማይካደው ነገር። በዚህ ህገ መንግስት መሰረት የተካለሉ በትግራይ በኩልም በአማራ በኩልም ይሄ የአማራ ግዛት ነው፣ ይሄ የትግራይ ግዛት ነው ተብሎ ህገ መንግስት አካል ሆነው ከዛ በኋላ ካርታ ተቀርጾላቸው ያሉ አካባቢዎች አሉ። እነዚህ አካባቢዎች ደግሞ በህገ መንግስቱ መሰረት ጥያቄ ያለው አካል ቢኖር እንኳን ጥያቄ የሚያቀርብበትም አግባብ ተቀምጧል። ሁላችንም እናውቀዋለን። ቅድም መግቢያ ላይ የጠቀስኩት ከአማራ ኃይሎች በኩል ሲነሳ የነበረው ጥያቄ ይህን ህገ መንግስታዊ አካሄድን የተከተለ ነው ወይ የሚለው ጥያቄ በርካቶች ሲያነሱት የቆየ ጥያቄ ነው። እኛም ዛሬ ይህን ጥያቄ እናነሳዋለን፣ እናየዋለን፣ እንመለከተዋለን። ከዚህ ጋር በተያያዘ የትግራይ ክልል ህገ መንግስት እንግዲህ
አንቀጾቹ እንዳስቀመጠው እንዳሰፈረው በተለይ አንቀጽ 14 ላይ በክልሉ ውስጥ በተመሳሳይ መልኩ ሊቀርብ የሚገባው ጥያቄ የሚቀርብበትን አግባብ አስቀምጧል። በዚህ መሰረት አንድ ይገባኛል ጥያቄ አለኝ የሚል አካል ከዚያ ውጭ ደግሞ የሀገሪቷ ህገ መንግስት እንዳጎናጸፈው የራስን እድል በራስ ከመወሰን እስከ መገንጠል የሚለውን ተጠቅሞ ያለውን መብት ለማስከበር ጥያቄ አለኝ የሚል አካል ለትግራይ ክልል ምክር ቤት ጥያቄውን ያቀርባል። ጥያቄው ከቀረበ በኋላ 2/3 የሆነ ድምፅ ተሰጥቶ ይሁንታ ሲያገኝ ፌደራል መንግስት ህዝብ ውሳኔ ያደራጃል። ከዛ ህዝብ ውሳኔ በኋላ ጥያቄ ያለው አካል ያንን መብቱን ኤክሰርሳይዝ ማድረግ የሚችልበት ሁኔታ ይፈጠራል የሚል በተመሳሳይ መልኩ ደንግጓል። አማራ ክልል መንግስትም ይሄውን ነው በዚህ በራሱ ህገ መንግስት ያሰፈረው። እነዚህ ህገ መንግስቶች ሁለቱንም አይተናቸዋል። የወጡበት ዓመተ ምህረትም ተመሳሳይ ነው። ይዘታቸውም ከሞላ ጎደል ተመሳሳይ ነው ማለት ይቻላል። ከዚህም እንግዲህ የአማራ ክልል ህገ መንግስት አንቀጽ 2 የአማራ ክልል ብሔራዊ ግዛት ወሰን እነዚህ ናቸው ይላል። የአማራ ብሔራዊ ክልላዊ መንግስት በሰሜን የትግራይ ክልልን፣ በምዕራብ የአፋር ክልልን፣ በደቡብ የኦሮሚያ ክልልን፣ በምዕራብ ቤንሻንጉል ጉሙዝና ሱዳን ያዋስኑታል ይላል አንቀጽ 2 ላይ። በተመሳሳይ መልኩ የትግራይ ክልል ህገ መንግስትም አንቀጽ 2 ላይ በሰሜን ኤርትራ፣ በአፋር በምስራቅ አፋር፣ በደቡብና በደቡብ ምዕራብ አማራ እና በምዕራብ ሱዳን ይላል። ሱዳን ያዋስኑታል ይላል። ስለዚህ ህገ መንግስቶቹን ስናያቸው ኮንተንታቸው ሙሉ በሙሉ ተመሳሳይ ነው። ምክንያቱም የተቀዱት ከፌደራሉ መንግስት ነው። በዚያው መልኩ በዚያው መሰረት የሚወጡ ስለሆኑ ብዙ የተለያየ ነገር አይኖርም። እንግዲህ ይሄ ህገ መንግስት ተመሳሳይ ቢሆንም እንኳን በህገ መንግስቱ መሰረት በሁለቱም ክልሎች መነሳት የሚገባቸው ወይንም መብት አለን ብሎ ጥያቄ መብት ያነሳ የሚችል ኃይል የለም ማለት አይደለም፣ አለ። በአማራ ክልል በኩልም ሁላችንም የምናውቀው ሀቅ አለ። ወደ ቅማንት አካባቢ ወደ አገው አካባቢ ብናይ ተመሳሳይ የመብት ጥያቄዎች አሉ። ቅማንት አካባቢ አገው አካባቢ በተመሳሳይ መልኩ ይዞታ ይገባኛል ብቻ ሳይሆን የክልል ጥያቄ አለ። ራሴን በራሴ አስተዳድራለሁ፣ ስለዚህ የአማራ ክልል መንግስት ለዚህ እውቅና ሊሰጠኝ ይገባል ብሎ ለአማራ ክልል መንግስት ህገ መንግስቱ የሀገሪቷ ህገ መንግስትም የአማራ ክልል ህገ መንግስትም በሚደነግገው መሰረት የአማራ ክልል አካል ሆኖ ጥያቄያቸውን ያቀረቡት ለአማራ ክልል ምክር ቤት ነው። ለአማራ ክልል ምክር ቤት ነው የቀረበለት። የአማራ ክልል ምክር ቤት ለእነዚህ አካላት ምላሽ ሰጥቷል ወይ? ለቅማንትም ይሁን ለአገውም ይሁን ሌሎች አሉ በአማራ ክልል ውስጥ ያሉ የመብት ጥያቄ ያላቸው ተመሳሳይ ጥያቄ ያነሱ አሉ። ግን ምላሽ ሰጥቷል ወይ? የነዚህን ምላሽ ሰጥቶ ጨርሶ የነዚህን ነፃነት አክብሮ መብታቸውን አስጠብቆ ነው ወይ ውጭ ወጥተው የሚለውን ነገር ማየት በራሱ የሚገባ ጉዳይ ነው። ነገር ግን የዕለቱ ጉዳያችን እሱ አይደለምና ይሄን እንደ አንድ ቁም ነገር ይዘን ወደ ዋናው ስንመለስ አማራ ክልል ውስጥ ያሉት ብሔሮች፣ ብሔረሰቦችና ህዝቦች የወሰን ጥያቄ፣ ራስን በራስ የማስተዳደር ጥያቄን በሚመለከት ጥያቄ የሚያቀርቡት ከሁሉም በፊት ላሉበት የታች መዋቅር ከሆነ ለወረዳ ምክር ቤት፣ ከፍ ስል ለዞን ምክር ቤት፣ ከዛ አለፍ ስል ለክልል ምክር ቤት ነው የሚያቀርቡት። ይሄ ነው አሰራሩ። ፎርማል የሆነ አካሄዱ ይሄ ነው። አሁን ሁለቱን ክልሎች እያዋጋ በርካቶችን እያጋደለ ያለውን የምዕራብ ትግራይ እንዲሁም ራያ አካባቢ ያሉትን ጉዳዮች ስንመለከት እነዚህ ክልሎች አማራ ክልል ህገ መንግስትም ትግራይ ክልል ህገ መንግስትም በተመሳሳይ መልኩ የኢፌዴሪ ህገ መንግስትም በሚደነግገው መሰረት የትግራይ ክልል አካል ናቸው። በህግ ደረጃ እንጓዝ ከተባለ ራያም፣ ጠለምትም፣ ወልቃይትም፣ ሁመራም፣ ጠገዴም የትግራይ ክልል አካል ናቸው። እዚህ ክልል ውስጥ ያሉት ወይንም እነዚህ አካባቢዎች ያሉት ሰዎች የትግራይ ክልል አስተዳደርም አካል ናቸው። የክልል አካል ብቻ መሆናቸው አይደለም፣
የአስተዳደር አካል ናቸው። ያላቸውን ጥያቄ በዚህ መሰረት የሚያቀርቡት ለትግራይ ክልል መንግስት ነው መታወቅ ያለበት አንድ ቁም ነገር። ስለዚህ በህገ መንግስት ደረጃ የክልሉ መንግስትም የሀገሪቷ ህገ መንግስትም ባስቀመጠው መሰረት ራያ፣ ወልቃይት፣ ጠለምት፣ ጠገዴ እና የመሳሰሉ አካባቢዎች ያሉት ነዋሪዎች ጥያቄያቸውን ማቅረብ የሚገቡት ከምንም በፊት ለትግራይ ብሔራዊ ክልል ምክር ቤት ነው። ምክር ቤቶቹ በተዋረድ ከታች ያሉትም ሊሆኑ ይችላሉ። ከፍ ሲል የክልል ምክር ቤትም ሊሆን ይችላል። በወረዳዎች አካባቢ ያለው ከሆነ እኔ ማንነቴ ራያ ነው፣ እኔ ማንነቴ ጠገዴ ነው፣ ወልቃይቴ ነው የሚል ከሆነ ጥያቄውን የሚያቀርበው ለአማራ ክልልም አይደለም ለፌደራል መንግስትም አይደለም። ምክንያቱም አካሄድ አለው፣ ስርዓት አለው። ጥያቄ ማቅረብ የሚገባው ይመለከተኛል፣ ያገባኛል፣ መብቴን ያስጠብቀኛል፣ ያስጠብቅልኛል የሚለው የትግራይ ክልል መንግስት ነው። ስለዚህ ወልቃይት ያለው፣ ሁመራ ያለው፣ ጠገዴ ያለው፣ ጠለምት ያለው በተመሳሳይ መልኩ እነዚህ አካባቢዎች በአጠቃላይ ይገባኛል ተብሎ ግጭት በተነሳባቸው አካባቢዎች ያሉ ህዝቦች፣ ማህበረሰቦች ከሁሉም በፊት ጥያቄያቸውን ማቅረብ የሚገባው ለትግራይ ክልል ምክር ቤቶች ነው። በዚህ ጉዳይ አማራ ክልል ባይተዋር ሆኖ ከመመልከት ውጭ ህገ መንግስታዊ ትግራይ ክልል ውስጥ ያሉ ህዝቦች ዕጣ ፈንታ ላይ የመወሰን ጣልቃ የመግባት ህጋዊ ምንም አይነት መብት ስልጣን የለውም። ይሄ መዘንጋት የለበትም። ምንም አይነት በትግራይ ክልል ህገ መንግስታዊ ግዛት ይዞታ ውስጥ ያሉ ህዝቦችን መብት የማስጠበቅም የመንፈግም ምንም አይነት ስልጣን የለውም አማራ ክልል መንግስት። ይሄ መጀመሪያ ከምንም በፊት መታወቅ አለበት። ይሄ መያዝ አለበት። ይሄ እንዳለ ሆኖ የትግራይ ክልል መንግስት ራያ፣ ወልቃይት፣ ጠገዴ፣ ሌሎች በተመሳሳይ መልኩ ጥያቄ ያለባቸው አካባቢዎች እኔ ትግራዋይ አይደለሁም፣ የራሴ ማንነት አለኝ፣ የራሴ ቋንቋ አለኝ፣ የራሴ እሴት አለኝ፣ የራሴ ወግ አለኝ፣ የራሴ መገለጫ አለኝ የሚለውን ህገ መንግስት ጉዳዩ የሚመለከተው አካል ተመልክቶ ነው የሚል ጥያቄ ለመስጠት የሚያስችሉ መረጃዎች፣ ማስረጃዎች ካሉት እነዚህን ጥያቄዎች ሲያቀርብ ለዚህ ጥያቄ ህገ መንግስት የሚፈቅደውን ምላሽ የመስጠት ግዴታ አለበት ትግራይ ክልል መንግስት። ይህን ወዶ አይደለም የሚያደርገው። ህገ መንግስቱን ስርዓቱን አምኖ እስከተቀበለ ድረስ ይህን የመፈጸም የማስፈጸም ግዴታ አለበት ትግራይ ክልል ምክር ቤቶች በተዋረድ ያሉት የወረዳም ይሁን የዞንም የክልልም ይሁን ይህን ጥያቄ ተቀብለው የማስተናገድ ህገ መንግስታዊ ሞራላዊ ግዴታ አለባቸው። ይሄ መካድ የለበትም። ነገር ግን እነዚህ አካላት ለትግራይ ክልል ምክር ቤቶች ይህን ጥያቄ ያቀርቧል ወይ? እስካሁን ለማናችንም ግልጽ ያልሆነው ሚዲያ ላይ ወጥቶ መታየት ሲገባው መታወቅ ሲገባው ለሚዲያ ያልበቃው ይሄ ጉዳይ ነው። ካሁን በኋላ ደግሞ ትግራይ ክልል ምክር ቤቶችን ከታች ከወረዳ ጀምሮ እስከ ላይ እስከ ክልል ያሉት ይሄ ጥያቄ ከቀረበላቸው እነዚህ አካላት ይህን ጥያቄ ካቀረቡላቸው ለህዝብ ይፋ ማድረግ አለባቸው፣ ማሳወቅ አለባቸው። ምክንያቱም ጥያቄያቸው ህጋዊና ፊታዊ ነው። ምንም ችግር የሌለበት ጥያቄ ነው። ወልቃይቴ መሆን ፈልጋለሁ፣ ራያ መሆን ፈልጋለሁ፣ ጠገዴ መሆን ፈልጋለሁ ብሎ ጥያቄ የሚያነሳ አካል ካለ የዚህን ጥያቄ በአግባቡ ማስተናገድና ለህዝብ ማሳወቅ ግዴታቸው ነው። ምክንያቱም እነሱም ደብቀው እነዛም በማያገባቸው ገብተው ህዝብን ማባላት፣ ማዋጋት፣ ማገዳደል በፍጹም አግባብ አይደለም። ነገር ግን እኛ ከምናውቀው አንፃር እስካሁን ድረስ ይፋ የተደረገ ጥያቄ የለም። ጥያቄ የቀረበው ለማን ነው? ለፌዴሬሽን ምክር ቤት፣ ለሌሎች አካላት። ከዚያ ውጭ ደግሞ ኮሚቴ ይዋቀራል። አንዴ ወልቃይቴ ኮሚቴ ይላል፣ አንዴ ራያ አስመላሽ ኮሚቴ፣ አንዴ ጠገዴ አስመላሽ ኮሚቴ ይላል። ይሄ ጉዳይ ኮሚቴ አያስፈልገውም።
ለዚህ ጉዳይ ምላሽ የሚያስገኘው ኮሚቴ አይደለም። ህገ መንግስት አለ ሀገሪቷ። በህገ መንግስት ነው የምመልሰው። በኮሚቴ ጋጋታም በይገባኛል የሚል ጩኸትም የሚመለስ ጉዳይ አይደለም። ህገ መንግስት አለ። በህገ መንግስቱ ብቻ ነው የሚመለሰው። ስለዚህ ኮሚቴውም ይሁን እዛ አካባቢ ያሉ ሰዎችም አለን የሚሉትን ጥያቄ ማቅረብ የሚገባቸው ትግራይ ክልል ውስጥ ላሉ በተዋረድ ለሚገኙ ምክር ቤቶች ነው። ይሄ መታወቅ አለበት። ይሄን አላደረጉም። ምክንያቱም ችግሮች አሉ፣ የሚታወቁ ችግሮች አሉ። እኔ ትግራይ አይደለሁም አማራ ነኝ ማለት ማንም መብት አለው። ይሄን ከለክል የለም። ግን አማራ ነኝ ለማለት ሂደቶች አሉት፣ ስርዓቶች አሉ፣ ህጎች አሉ እንጂ ቁረጠኝና አማራ ክልል አስገባኝ እና አማራ ክልል አድነኝ ውሰደኝ ይህን ማስተናገድ የሚችል ህግ የለንም። አሁን ባለው በዘመናዊ ኢትዮጵያ ይህን ማስተናገድ የሚችል ህግ የለንም። ይህን ለማስተናገድ ተብሎ ፌዴሬሽን መጀመሪያ ከሁሉም በፊት ህገ መንግስት ተቀርጿል። ከህገ መንግስት በኋላ ህገ መንግስቱን ተከታትለው ማስፈጸም የሚችሉ ፌዴሬሽን ምክር ቤት፣ ህዝብ ተወካዮች ምክር ቤት፣ የክልል ምክር ቤቶች፣ ህገ መንግስት ጉዳዮች አጣሪ ኮሚቴም ተቋማትም አሉ። የህግ ትርጉም ሰጥተው ህጉ እንዲፈጸም ኢንፎርስ አድርገው ማስፈጸም ለጥያቄዎቹ ምላሽ ሊሰጡ የሚችሉት በመጀመሪያ ደረጃ እነዚህ አካላት ናቸው። ይሄ ህገ መንግስት በሚፈቅደው ባስቀመጠው መሰረት በተዋረድ ህጎቹን ተከትሎ አልተጓዘም። በዚያ መልኩም አልተያዘም። ባጭሩ ሀገሪቷ ህግ እያላት ህገ መንግስት እያላት እኔ ኃይል አለኝ፣ አቅም አለኝ፣ ጉልበት አለኝ ጭፈራ፣ ሽለላ፣ ቀረርቶ ነው የተጀመረው። ሁላችንም እናስታውሳለን። ይሄን የተጀመረው ታዲያ በዚህ ሀገሩን፣ ግዛቱን፣ ይዞታውን ዝም ብሎ አሳልፎ የሚሰጥ ማን ነው? ይሄን ማንም የሚቀበለው የለም። ደግሞ አማራ ክልል መንግስት በእርግጥ ይሄ ያገባኛል ይመለከተኛል ካለ ከሁሉም በፊት ማድረግ የሚገባው እስኪ መጀመሪያ የክልሉን ህገ መንግስት ያሻሽል። ህገ መንግስቱ ተሻሽሎ ከዛ በኋላ የሚመጣው ነገር ሌላው ሊቀበል ሊገደድ ይችላል። የሀገሪቷ ህገ መንግስትም እንዲቀየር ፎርስ ሊያደርግ ይችላል። በክልሉ ያለውን ጉዳይ እንኳን የማየት የመመልከት የዛ ችግሮችን ምላሽ መስጠት የማይችል ክልል ለመመለስም ፈቃድና ይሁንታ የሌለው ክልል በምን ሞራል ነው የሌላን ክልል ግዛት ይዞታ ልክ እንደምሰፈር አፈር ጭኖ ለመውሰድ የሚችለው? ተጭኖ የሚወሰድ አይደለም፣ ብቻል እንኳን ይወስዳሉ። እስካሁን ግን አግባብ አለው ለሁሉም ነገር፣ ስርዓት አለው፣ ህግ አለው ለሁሉም ነገር። ይህ መዘንጋት የለበትም። ለዚህም እንደ ማሳያ የምናነሳላቸው ነገሮች አሉ። ከታሪካዊ ይዘት አንጻር ሌላው ህጋዊ እንዳለ ሆኖ አሁን ያለንበት ዘመናዊው የአስተዳደር ስርዓት እንዳለ ሆኖ ከዚህ በፊት ከበርካታ ዓመታት በፊት ኢትዮጵያ ውስጥ በብሔር፣ በቋንቋ፣ በማንነት የተለየ ክልል አልነበረም። ይሄ ክልል ለትግራይም አልነበረውም፣ ለአማራም አልነበረውም። አሁን ላይ ምናልባት ደቡብ አካባቢ ስራ ላይ ካልዋለ በስተቀር በአሁኑ ሰዓት ሌሎች ኢትዮጵያ አካባቢዎችም አለ ብሎ መደምደም አይቻልም። የተወሰኑ አሉ፣ ማዕከላዊ ኢትዮጵያ፣ ደቡብ ምዕራብ፣ እነዚህ ክልሎች አሉ። ከዚህ ውጭ ሁሉም በማንነቱ፣ በቋንቋው፣ በአካባቢው የተቋቋመ ክልል ነው። ይህ መዘንጋት የለበትም። ግን ከዚህ በፊት ክልሎች የነበሩት በመልክዓ ምድር ነው። በመልክዓ ምድራዊ አቀማመጥ ቋንቋን መሰረት ሳያደርጉ፣ ብሔርን ብሔረሰብን መሰረት ሳያደርጉ መልክዓ ምድራዊ አቀማመጥን ብቻ ማዕከል አድርገው ያዋቀሩት ክልል ነው የነበረው። ስለዚህ በዚህ ክልል ውስጥ የትግራይ ተወላጅ ሆኖ
ትግርኛ ቋንቋ ተናጋሪ ሆኖ አማራ ክልል የነበረ አለ ወይንም ነበረ። አማርኛ ቋንቋ ተናጋሪም ሆኖ ትግራይ ክልል ውስጥ የነበረ ነበረ። ኦሮሞ ሆኖ አማራ ክልል ውስጥ የነበረ አሁንም ያለ አለ። አማራ ሆኖ ደግሞ ኦሮሚያ ክልል ውስጥ የነበረ አለ። ለምሳሌ ቤንሻንጉል በአጠቃላይ አማራ ክልል ውስጥ ነው የነበረው። ቀደም ካርታዎቹን ስናያቸው ስንመለከታቸው ቤንሻንጉል የሚባል ክልል አልነበረም። አሁን አማራ ክልል ተብሎ የሚጠራው አካባቢ ውስጥ ነው የነበረው። አፋርም ተመሳሳይ ነገሮች አሉ። ምክንያቱም ችግሮች ያሉባቸው አካባቢዎችን ለማንሳት ስለተፈለገ ነው። ደቡብ ብዙም እንደዚህ አይነት ሽኩቻም ጦርነትም ተነስተው አያውቅም። ግን እነዚህ አካባቢዎች ተመሳሳይ ነገሮች ነበሩ። ወጥ የሆነ ክልል አልነበረም። የአንድ ማንነት፣ የአንድ ብሔር፣ የአንድ ቋንቋ ማዕከል መሰረት ያደረገ ክልል አልነበረም። መልክዓ ምድራዊ አቀማመጥን ብቻ መሰረት ያደረገ ከሁሉም ብሔሮች፣ ብሔረሰቦች የተውጣጡ ህዝቦችን የያዘ ክልል ነው የነበረው። ይሄ የአማራ ይዞታ ነው ርስት ነው፣ ይሄ የትግራይ ይዞታ ነው ርስት ነው የሚል ምንም አይነት ማረጋገጫ ሊያሳይ የሚችል ክልል አልነበረም። ይሄ ከሆነ ደግሞ ዛሬ ላይ ቋንቋን፣ ባህልን እና መሰል ጉዳዮችን መሰረት አድርጎ የተቋቋመ ክልል ካለ ይሄ ሊሆን የሚችለው ደግሞ ቅድም በተጠቀሰው በህገ መንግስት በህዝቦች መፈቃቀድ ብቻ የሚሆን ነው። ከዚህ ውጭ ህዝቡ ሳይፈልግ ሳይፈቅድ ህዝበ ውሳኔ ሳይደረግ ዝም ተብሎ ተቆርጦ ትግራይ አካል ግባ፣ ዝም ተብሎ ተቆርጦ አማራ ክልል ግባ የተባለ ማንም የለም። በዚሁ በዘመናዊ አስተዳደር ዘመን በህገ መንግስት በምንተዳደርበት ዘመን እንደዛ የሆነበት ስርዓት የለም። ኢቭን ትናንት ህገ ወጥ ነው እየተባለ በህገ ወጥ መንገድ ተመስርቷል እየተባለ የሚጠራው ደቡብ ኢትዮጵያ ክልል ቢሆን እንኳን ህጋዊ ሽፋን ለመስጠት ህዝበ ውሳኔ ተካሂዷል። ህዝበ ውሳኔ ተካሂዷል። ስለዚህ ይሄ በሆነበት የአማራ ክልልና የትግራይ ክልሎች ሲዋቀሩ ይህን ህገ መንግስት የራሳቸው የአመራር ስርዓት አድርጎም ሲቀበሉ ሲስማሙበት ይሄንንም ጭምር ተቀብሎ ነው ወደ ስራ የገቡት። የትግራይ ክልል አካል ወይንም ግዛት የት ነው፣ የአማራ ክልል አካል ወይም ግዛት የት ነው የሚለውንም ጭምር የፌደራል ህገ መንግስት ሲቀበሉ ክልሎች እንደየራሳቸው ነባራዊ ሁኔታ የየራሳቸውን ህገ መንግስት ቀርጸውና ተቀብለው መተዳደር ሲጀምሩ ይሄን ሁሉ አብረው ተቀብለው ነው ወደ ስራ የገቡት። ተደብቆ ተሸሽጎ ትግራይ ኃይሎች ወይንም ትግራይ ክልል ከአማራ ክልል ቆርጦ በጉልበት ወስዶ አማራ ክልል በተመሳሳይ መልኩ እንደዛ አድርጎ የመሰረተው ክልል የለም። ምክንያቱም ይሄ በጉልበት ነው በኃይል ነው የሆነው እንዳይባል ህያው ሆነው በህይወት ያሉ በነፍስ ያሉ የአማራ ተወላጆች አሉ። ኢህአዴግን አብሮ የመሰረቱት ህገ መንግስት አብሮ ያረቀቁት ህገ መንግስት ሲረቀቅ ተወካይ ሆነው እዛ ቦታ ላይ ተገኝተው ድምጽ የሰጡ አስተያየት የሰጡ የአማራ ተወላጆች አሉ። የአማራ ተወላጆች አሉ። አሁን በቅርቡ ከብልጽግና ጋር ወይ ከአብይ አህመድ ጋር ተጋጭተው ከስልጣን ሲነሱ የነበሩት እነ ደመቀ መኮንን እነ ገዱ አንዳርጋቸው ዛሬ ላይ ምክትል ጠቅላይ ሚኒስትር ሆኖ የተሾመው ተመስገን ጥሩነህ፣ አገኘሁ ተሻገር በተመሳሳይ መልኩ ሌሎችም የዚህ ህገ መንግስት እና የክልሉ ህገ መንግስት አካል ናቸው። ከነሱ እውቅና ውጭ የመጣ የሆነ ነገር ምንም ነገር የለም። ምንም ነገር የለም። ሁሉንም ነገር ያውቃሉ። እንዴት እንደተፈጸመ እንዴት እንደተሰራ የራቃቸው ነገር የለም። አማጺ ቡድን ያኔ ለምን አልተነሳም? አስመላሽ ኮሚቴ ለምን ያኔ አልተቋቋመም? አይ ህገ መንግስቱን አልቀበልም ይዞታውን ግዛቱን አልቀበልም ተብሎ ለምን ጥያቄ አልተነሳም? ለምን ተቃውሞ አልተነሳም? ለምንስ ጦርነት አልተቀሰቀሰም? ይህን ስንል ግን ህዝቡ በየጊዜው
ነገሮቹ ስለወጡ የመዋቅር ለውጥ አይፈልግም ማለት አይደለም። የመዋቅር ለውጥ ማንም ይፈልጋል። አማራ ክልል ያለው የራሱን ክልል መመስረት ቅድም እንደገለጽኩት ይፈልጋል። ቅማንት፣ አጋው፣ ሌሎች ክልል መሆን ይፈልጋሉ። የራሳቸው አስተዳደር እንዲኖራቸው ይፈልጋሉ። በጊዜ ሂደት በተመሳሳይ መልኩ ይሄ ጥያቄ ሊነሳ ይችላል። አይችልም ማለት አይደለም። የሚነሳበት ግን አግባብ አለው። በአጠቃላይ የተወሰነ ነገር ለማሳየት ያህል እስኪ ይሄን በመለከት ቀድሞ የነበሩ የትግራይ ክልል ግዛቶች፣ የአማራ ክልል ግዛቶች ምን ይመስላሉ የሚለውን ነገር ለማየት እዚህ የተሰበሰቡ የተወሰኑ መረጃዎች አሉ። ከነዚህም መጀመሪያ ካርታውን አይተን እንመለስ። እስኪ ካርታው ይሄን ይመስላል። ባጭሩ ካርታውን ይሄን ይመስላል። እነዚህ እዚህ ጋር የሚታዩት ከላይ በኩል በመስመሮች በነጠብጣብ የሚታዩት አሁን ችግር አለባቸው ተብሎ የሚታሰቡ የተወሰኑ ኦሮሚያ አካባቢዎች አሉ። ወለጋም አለ፣ ከዛ ቤንሻንጉል አለ፣ አፋርም አለ፣ የአሁኑ አማራ ክልልም አለ፣ ትግራይም አለ። ከዛ በፊት ደግሞ ኤርትራ የነበረበት ኤርትራም ካርታ አለ። አሁን እዚህ ጋር እንደምናየው በአጠቃላይ ጭረቶቹ ራሳቸው ያሳያሉ። አፋር ክልል ተብሎ እዚህ ጋር ያለው የአሁኑ ትግራይ ክልል እና የአሁኑ አፋር ክልል የሚዋሰንበት አካባቢ ነው። ነገር ግን አሁን ያለው የአፋር ክልል ይሄ አይደለም። አንድ መዘንጋት የሌለበት ነገር አሁን ያለው አፋር ክልል ይሄ አይደለም። ትግራይ ክልልም በተመሳሳይ መልኩ ማየት መውሰድ እንችላለን። አሁን ያለው የትግራይ ክልል ይሄ አይደለም። ይዞታው፣ ግዛቱ፣ መልክዓ ምድራዊ አቀማመጡ ይሄ አይደለም። በተመሳሳይ መልኩ ወደታች ስናይ ሌሎች እዚህ ላይ ያልተጠቀሱ ያኔ የነበሩ ሳሁን ባሉ አሁን ትግራይና ምንድነው ኤርትራና አፋር ውስጥም ያሉ አሉ። ኩናማም ተብሎ የተጠቀሰ አለ። ከዛ በኋላ ወደ ትግራይ ስንመጣ የምናገኘው እዚህ ጋር የተቀመጠው ቦታ አለ። እስኪ ከዛ አማራ የሚለውን ተመልከቱ። አማራ የሚለውን ስትመለከቱ እዚህ ጋር ያሳያል። ኖርማሊ እዚህ አካባቢ ማን የነበረው፣ ምን አይነት ይዞታዎች ነበሩ፣ ምን አይነት አካባቢዎች ነበሩ፣ መልክዓ ምድራዊ ክልል ምን ይመስል ነበር የሚለውን በተጨባጭ ያሳያል። ከዚያ ውጭ ኦሮሞም ተመልከቱ። ኦሮሞ ክልል ተብሎ የተቀመጠው እዚህ ጋር እነ ወለጋ ያሉበት፣ ሌሎች አካባቢዎች ያሉበት ምንም የአሁኑን ይዞታ የአሁኑን ካርታ ሊገልጽ የሚችል አይደለም። በዚህ አግባብ ማንም ተነስቶ ይሄ የቀድሞ ይዞታዬን ነው፣ የቀድሞ ክልሌ ነው፣ የቀድሞ መሬቴ ነው ብል ማንም በዚህ ጉዳይ ቁጭ ብሎ መነጋገር መወያየት የሚችል አካል ያለ አይመስለኝም። በእኔ እምነት ይሄ ቶታሊ ተቀይሯል። ይሄ መልክዓ ምድራዊ አቀማመጥን መሰረት አድርጎ በጊዜው የነበሩ አስተዳደሮች፣ ገዢዎች በፈለጉት መሰረት ብቻ ያዋቀሩት የአስተዳደር ግዛት ነው፣ ወሰን ነው። ይሄ ነው። በዚህ መሰረት ይሄ ክልል የኔ ነው ወይንም ይሄ ይዞታዬ ነው ጥያቄ ያለኝ ብሎ የሚነሳ አካል ካለ የሚጋጨው ወይንም ልጋጭ ጥያቄ ሊያቀርብ የሚገባው ለኃይለሥላሴ፣ ለምኒልክ፣ ምናልባት ከዛ በኋላ ለነበረው ለመንግስቱ ኃይለማርያም ሊሆን ይችላል። ይሄን ለምን አደረጋችሁ ተብሎ መልክዓ ምድራዊ ክልል ለምን መሰረታችሁ ተብለው ሊጠየቁ የሚችሉትና የሚገባው እነዚህን አካላት ነው። አሁን ላይ ይሄ ፈርሷል፣ ኮምፕሊትሊ ፈርሷል፣ የለም። ከዚህ በተጨማሪ አንድ እጅግ በጣም ገራሚ የሆነ መረጃ የምናቀርብላችሁ ይሄ በእርግጥ አንዳንድ ኮሜንቶችን እዚህ እያየን ነው ያለነው። ማንንም በመጥላት አይደለም፣ ማንንም በመውደድ አይደለም። እንደ ሚዲያ ትክክለኛ መረጃ ለህዝብ ማቅረብ ማሳወቅ የሚገባን ሰዎች ስለሆነን ነው የምናደርገው። ይሄን ነው። ከማንም ውዳሴ ለማግኘትም አይደለም፣ ከማንም የተለየ ሙገሳ ለማግኘት ጥላቻም ለማንጸባረቅም አይደለም። መረጃ ማስረጃ። ምክንያቱም ሀገሪቷ ሰላም እንድትሆን እንፈልጋለን። ለሀገሪቷ ሰላም ነው ይሄን ትክክለኛ መረጃ ትክክለኛ ማስረጃ እያቀረብን ያለ ነው። ለማንም ብለን አይደለም። ይሄ መታወቅ አለበት። ስለዚህ ቅድም እንዳልኩት በመልክዓ ምድራዊ አቀማመጥ ከተቀመጡ ወይንም ከተደራጁ ክልሎች ማየት መመልከት የሚቻለው እዚህ መረጃ ላይ ጎንደር እና ወሎ አንድ ክፍለ ሀገር ላይ ነበሩት። ጎንደር ክፍለ ሀገር ተብሎ ወሎ ክፍለ ሀገር ተብሎ ሁለት የተለያዩ ክፍለ ሀገሮች ነበሩ።
ከነዚህም እንግዲህ እዚህ ጽሁፉ ላይ እንደምንመለከተው ኢትኒክ ኮምፖዚሽን ኤንድ ማዘር ታንግ ኢን 7 ዲስትሪክትስ ይላል። እዛ ወሎ ኤንድ ጎንደር ሪጅንስ ይላል። ይሄ እንደ ኤሮፓያን አቆጣጠር በ1991 ዓመተ ምህረት አካባቢ የወጣ መረጃ ነው። ወደኛ ስንቀይረው 80ዎች ውስጥ የነበረ 1980ዎች ውስጥ የነበረ 83 82 አካባቢ የነበረ መረጃ ነው ወይንም ሰነድ ነው። በዚህ ሰነድ መሰረት ጎንደር ክፍለ ሀገር በውስጡ ከያዛቸው ሁመራ፣ ጸለምት፣ ወልቃይቲ፣ ጸገደ ይገኛሉ። እነዚህ አካባቢዎች በውስጡ ከያዟቸው አማራ እና ትግራይ ተወላጆች ስንመለከት በቁጥር የመጀመሪያው ሁመራ ውስጥ ትግራይ ተወላጅ የሆኑ ወይንም ኢትኒክ ትግራይ የሆኑ እንዲሁም ኢትኒክ አማራ የሆኑ 3780 ኢትኒክ አማራ የሆኑ አሉ። 41999 የሆኑ ኢትኒክ ትግራዋይ አሉ። ከዚያ ደግሞ በቋንቋ ደረጃ በዚሁ በሁመራ አካባቢ አማርኛ የሚናገሩ የሚባሉት 3771 ናቸው። ትግርኛ የሚናገሩት ደግሞ 43510 ናቸው። በተመሳሳይ መልኩ ወደ ጸለምት አካባቢ ስንመጣም ኢትኒክ ትግራዋይ የሆኑት እንዲሁም ኢትኒክ አማራ ከሆኑ ያለው ልዩነት ጸለምት ውስጥ 10382 አማራዎች ሲኖሩ 87012 ትግራዋይ አሉ። ይሄ በአማራ በመሆን ወይ ትግራዋይ በመሆን የተገለጸ ነው። ከዚህ ውጭ በቋንቋ እና እንመልከት ከተባለ አማርኛ የሚናገሩት 12428 ናቸው ወይንም አፍ መፍቻ ቋንቋቸው አማርኛ የሆናቸው። ከዚህ ውጭ አፍ መፍቻ ቋንቋቸው ትግርኛ የሆናቸው 85114 ናቸው። እንዲሁም ወልቃይቲ አካባቢ አሁን እንግዲህ ከፍተኛ ጦርነት፣ ግጭት፣ ሁከት አለበት የሚባለው አካባቢ ወልቃይቲ ኢትኒክ አማራ የሆኑ ወልቃይቲ ውስጥ በዚያ ጊዜ 2734 ነበሩ። ወይንም ኢትኒክ ትግራይ የሆኑ ወይንም ትግራዋይ የሆኑ 87099 ነበሩ በዚህ ጊዜ። ይሄ መረጃ ከወጣ ቆይቷል በጣም ዛሬ 30 ዓመት ከ35 ዓመት በፊት የወጣ ሰነድ ነው። በዚህ መሰረት አፍ መፍቻ ቋንቋቸው አማርኛ የሆናቸው 2482 አፍ መፍቻ ቋንቋቸው አማርኛ የሆናቸው ወልቃይቲ ውስጥ ነበሩ። ከዚያ ውጭ ደግሞ አፍ መፍቻ ቋንቋቸው ትግርኛ የሆናቸው 87610 ነበሩ። ወደ ጸገዴ ስንመለስ ኢትኒክ አማራ ወይንም አማራ የሆኑ 14226 ነበሩ። ትግራዋይ የሆኑ እዚያው ጸገዴ ውስጥ 45532 ነበሩ። እንዲሁም አፍ መፍቻ ቋንቋቸው አማርኛ የሆናቸው እዚሁ ጸገዴ ውስጥ 16082 ነበሩ። አፍ መፍቻ ቋንቋቸው ትግርኛ የሆናቸው 43719 ነበሩ። ከዚህም እንግዲህ ማየት የሚቻለው በአጠቃላይ በዚሁ ጎንደር ክፍለ ሀገር ውስጥ የነበሩ የአማራ ወይንም ራሳቸውን አማራ ነን ብለው የሚያምኑ ሰዎች ቁጥር 31122 ነው። በተመሳሳይ መልኩ የራሳቸውን ትግራዋይ ነን ወይንም ኢትኒክ ትግራዋይ የሆኑ 261642 ነበሩ። ከዚህ ውጭ ሌላው አፍ መፍቻ ቋንቋቸው
አማርኛ የሆናቸው በዚሁ በጎንደር ክፍለ ሀገር ውስጥ 34763 ነበሩ። አፍ መፍቻ ቋንቋቸው ትግርኛ የሆናቸው ደግሞ 259959 ትግራዋይ ነበሩ፣ ወይም ትግርኛ ቋንቋ ተናጋሪ ናቸው። ይሄ ጎንደር ብቻ ያለው ነው። ከዛ ወደ ወሎ ስንመጣ ወሎ መራሱ አንድ ራሱን የቻለ ክፍለ ሀገር ነው የነበረው። በዚሁ አካባቢ ራያ አዘቦ፣ አለማጣና ኦፍላ ይገኛሉ። እነዚህ አካባቢዎች ዛሬም ከዚህ በፊትም ምናልባት ወደፊትም የተለያዩ ግጭቶች ሊከሰቱባቸው ይችላሉ ተብሎ የሚጠቀሱና የሚጠበቁ አካባቢዎች ናቸው። ከነዚህም እንግዲህ ራያ አዘቦ የሚባለው ራሳቸውን አማራንን ወይንም ኢትኒክ አማራ ናቸው የተባሉት 8466 ሰዎች ነበሩበት። ከዚህ ውጭ ኢትኒክ ትግራዋይ ወይንም ራሳቸውን ትግራዋይ ነኝ ብለው የሚያምኑ 76431 ሰዎች ነበሩ። በቋንቋ ደረጃ አፍ መፍቻ ቋንቋቸው አማርኛ የሆናቸው 9679 ሰዎች ነበሩ። አፍ መፍቻ ቋንቋቸው ትግርኛ የሆናቸው 74951 ሰዎች ነበሩ። አላማጣ ውስጥም ዛሬ ላይ ከፍተኛ ውጊያ ጦርነት እየተካሄደበት ያለው አካባቢ ከዛሬ 35 ዓመት በፊት ወሎ ክፍለ ሀገር ውስጥ በነበረበት ጊዜ 31761 አማራ ሲኖር 58244 ትግራዋይ ይኖር ነበር። አማርኛ ቋንቋ ተናጋሪ ናቸው ከሚባሉት ወይንም የሚባሉት 31164 ሰዎች ሲሆኑ 57467 ሰዎች ትግርኛ ቋንቋ ተናጋሪ ወይንም አፍ መፍቻ ቋንቋቸው ትግርኛ የሆናቸው ናቸው። ኦፍላ እዚህ ወሎ ክፍለ ሀገር ውስጥ በዚያ ጊዜ ኦፍላ አካባቢ ኢትኒክ ትግራዋይ የሆኑ 4304 ነበሩ። አማራ የሆኑ ኢትኒክ ትግራዋይ የሆኑት ደግሞ 11038 ነው የነበሩት። በአፍ መፍቻ ቋንቋ አማርኛ የሆናቸው ወይንም በአማርኛ አፋቸውን የፈቱት 6149 ሰዎች ናቸው። አፍ መፍቻ ቋንቋቸው ትግርኛ የሆናቸው ደግሞ 109632 ሰዎች ናቸው። በአጠቃላይ ወሎ ክፍለ ሀገር ውስጥ በዚያ ጊዜ ከዛሬ 35 ዓመት በፊት ወሎ ክፍለ ሀገር ውስጥ 51265 ሰዎች አማራ ናቸው። 145713 ሰዎች ትግራዋይ ናቸው። በቋንቋ ብንመለከት አፍ መፍቻ ቋንቋቸው አማርኛ የሆናቸው 49992 ናቸው። አፍ መፍቻ ቋንቋቸው ትግርኛ የሆናቸው 242050 ናቸው። እንግዲህ ይህን ያሳየናችሁ ውድ የተከበራችሁ ተመልካቾቻችን ሐቁን አይተን ለማለፍ ያህል ነው። ማናችንም ከታሪክ ጋር ከእውነት ጋር መጋጨት መጣላት አንፈልግም። ማንንም ለማስደሰት አይደለም ይሄን የምናደርገው፣ ማንንም ለማስከፋትም ለማስቀየም አይደለም ይሄን የምናደርገው። ምናልባት ከዚህ በኋላ ለእነዚህ አካባቢዎች መፍትሄ መምጣት አለበት ተብሎ ከታሰበም እውነታው ታውቆ ለማዕድ ለወንበር ቀርቦ ውይይት ተደርጎ ነው መሆን ያለበት። በጦርነት ማንም ምንም ሊያመጣ አይችልም ማንም። ምክንያቱም በዚህ ዘመን ማንም ለመብቱ ለነፃነቱ ለህይወቱ የማይተኛ ነው ያለው። ስለዚህ ከዚህ ስንመለከት እነዚህ አካባቢዎች በዚህ ጊዜ በመልክዓ ምድራዊ አቀማመጥ በተዋቀሩ አስተዳደር መዋቅሮች የሚገርመው አብዛኛዎቹ ትግራዋይ የሆኑ ሰዎች ይኖሩበት የነበረ ወሎና ጎንደር እንኳን ብንመለከት በዚህ ጊዜ በነበረው መዋቅራዊ አስተዳደር ስርዓት አብዛኛዎቹ
ይሄ ከሆነ ኢቭን አሁን ላይ እነዚህ አካባቢዎች አማራ ክልል አካል ቢሆኑ እንኳን ጥያቄ ማንሳት የሚገባው በዚህ ደረጃ መታገል መዋጋት ደም መቃባት የሚገባው ትግራይ ክልል ቢሆን እንጂ አማራ ክልል በምን ግራውንዱ ህግ እያለ ስርዓት እያለ ጥያቄ አለኝ የሚለውን አካል ማስተናገድ የሚችል ህገ መንግስት እያለ ጥያቄውን ለህገ መንግስት ማቅረብ በተዋረድ ላለው ምክር ቤቶች ማቅረብ ህገ መንግስታዊ ምላሽ ሊሰጥ የሚችል ትርጉም ለመስጠት የሚችል ተቋም እያለ በኃይል በጉልበት በጠመንጃ በአምባጓሮ እንዴት መውሰድ ይቻላል? ይሄ ሀቅ እያለ ይሄ መረጃ እያለ እና የተከበራችሁ የተወደዳችሁ ተመልካቾቻችን ይሄን መረጃ ያቀረብነው ለማንም ብለን አይደለም። እኛ በማንም እርዳታ ምንሰራ ሚዲያም አይደለንም። ማንንም ለማስደሰትም ማንንም ለማስከፋትም ምንሰራ አካል አይደለንም። ግን ለሀገራችን ሰላም እንሻለን። በዚሁ ጦርነት ምክንያት ብዙ ወንድሞችን አጥቻለሁ። በዚሁ ጦርነት ምክንያት ብዙ እህቶችን አጥቻለሁ። በዚህ ጦርነት ምክንያት ታስሬያለሁ፣ ተሰቃይቻለሁ። ዛሬም ድረስ ለዚህ ደግሞ የወልቃይት ራያ ጉዳይ የሉዓላዊነት ጉዳይ ነው፣ የኢትዮጵያዊነት ጉዳይ ነው። በዚህ ጉዳይ ኢትዮጵያ የምትፈርስበት፣ በዚህ ጉዳይ ኢትዮጵያ የምትድንበት እየተባለ ፕሮፓጋንዳ ሲሰራ ዜና ሲሰራ ማየት እጅግ በጣም ይከፋል። የወልቃይት ጉዳይ ከማንም በፊት የህገ መንግስት ጉዳይ ነው። ከትግራይ ክልልም ከአማራ ክልልም የህገ መንግስት ጉዳይ ነው። ህገ መንግስት የሚሰጠውን ምላሽ ነው ማንም ሊጠብቅ የሚገባው እንጂ በዚህ ደረጃ ማንም ደፍሮ ማንም ረግጦ ጥያቄውን የሚያስመልስበት ወይንም በግድ መሬት ይዞታል የሚመስል ነገር ቀምቶ የሚኖርበት ዘመን ላይ አይደለም ያለነው። ይሄ መታወቅ አለበት። ሀቁ እውነታው መሆን ያለበት ይሄ ነው። ምክንያቱም ነግበኔ የሚባል ነገር አለ። እኛም ይዞታ ያለን ህዝብ አካል ነን። የዚህ ህዝብ ይዞታ በህገወጥ መንገድ መጥቶ ማንም የኔ ነው እኔ ወስዳለሁ እቀማሃለሁ ብል እኔ ታጁራ ለወላይታ ይዞታ አልተኛም። ያዕቆብም ለኮንሶ ይዞታ አይተኛም። ይሄን ዝግጅት የሚመለከት ማንም የወጣበት ማህበረሰብ መብቱ ጥቅሙ ይዞታው ሲነካ የሚተኛ የለም። እንደዚህ በህገወጥ መንገድ እየመጣ ይዞታዬ ነው ርስቴ ነው አባቶች ያቀኑት ነው እየተባለ ይሄ ኃይል ወላይታ እንደማይመጣ ምን ማረጋገጫ አለ? ምን መተማመኛ ምንስ ዋስትና አለኝ? ስለዚህ መታየት ያለበት ከህግ አግባብ በመሆኑ ይሄን ጥያቄ ምንድነው ይሄን መረጃ አቅርበናል። ሀቁ ይሄ ነው፣ እውነቱ ይሄ ነው። ግን ይሄን መረጃ ስናቀርብ ጉዳዩ ለትግራይ ብቻ ይሰጥ ማለታችን አይደለም። ለአማራም ብቻ ይሰጥ ወይንም ይከልከል ማለታችን አይደለም። ህግ አለን፣ ስርዓት አለን፣ ህገ መንግስት አለን። ማንም መመራት የሚገባው ማንም መጓዝ የሚገባው በዚህ አግባብ ነው። በዚህ አግባብ ነው። ጥያቄ ማንሳት ይቻላል። ጥያቄ ማንሳት መብት አለው ማንም። ይሄን አንክድም። ስለዚህ በአጠቃላይ ጉዳዩን ስንመለከተው ይሄን ይመስላል። በዚህ ጉዳይ የሚገርማችሁ ነገር መግቢያ ላይ የጠቀስኩት እንግዲህ እኔም የማውቀውን ያህል ነው። እዛ ቦታ ላይ ኢትኒክ ክሊንሲንግ ወይንም ምን ልበል ዘር ማጽዳት ነው የሚባለው፣ ዘር ማጽዳት ተፈጽሟል ብለው በተለያዩ ተቋማት ተዘግቧል። አሜሪካ በራሷ ያወጣችው መግለጫ አለ። ወልቃይት የራያ በተለይ ምዕራብ ትግራይ አካባቢ የዘር ማጽዳት ተፈጽሟል ብለዋል። አምነስቲ ኢንተርናሽናል፣ ሁማን ራይትስ ዎች፣ የተባበሩት መንግስታት፣ ሌሎች የመብት ድርጅቶች ተመሳሳይ መግለጫ አውጥተዋል። የዘር ፍጅት፣ የዘር ጭፍጨፋ፣ የዘር ማጽዳት ተካሂዷል ብለዋል። ይህን እናውዛለን። ዛሬ ላይ ማንም ላይ ሊፈጸም አይገባም። ማንም ላይ ደርስ አይገባም። ጉልበተኛ ጉልበት የሌለውን የሚገዛበት ዘመን አብቅቷል። ዛሬ ላይ እንደዚህ አይነት ስርዓት የሚቀበል ትውልድ የለም። ለዚህ ማን ነው ተጠያቂው? ዛሬ ህገ መንግስት በሚያውቀው ይዞታ ገብቶ የዘር ጭፍጨፋ ለፈጸመው ወይንም ለተፈጸመው
የዘር ማጽዳት ለተፈጸመው ተጠያቂው ማን ነው? አማራ ኃይሎች ወይስ ትግራይ ኃይሎች ወይስ ፌደራል መንግስት? ተጠያቂው ማን ነው? እስካሁን ፍትህ አልሰፈነም። እስካሁን ይሄን ወንጀል የፈጸሙት ወደ ህግ አልቀረቡም። ተጠያቂው ማን ነው? ዛሬ ትግራይ ክልል ይዞታውን ተረክቧል፣ ፋኖን አስወጥቷል፣ ቆቦ አስገብቷል ሲባል እንሰማለን እናያለን። በተመሳሳይ መልኩ የአማራ ክልል ይዞታዬን ካላስከበርኩ ጦርነት አውጃለሁ፣ ኢትዮጵያውያን ሆይ ከጎኔ ቁም፣ ተሰለፍ፣ ኢትዮጵያ እየፈረሰች ነው፣ ሉዓላዊነት እየተደፈረ ነው የሚል መግለጫ ሲያወጣ የተካደ የተዘነጋ ነገር አለ። ከዛ ቦታ እንዲጠፉ ተብለው ለተጨፈጨፉት ፍትህ የሚያሰፍነው ማን ነው? አሁንም ዓላማው የመሬት መቀራመት ጉዳይ መሆን የለበትም። የይዞታ መቀራመት ጉዳይ መሆን የለበትም። የትግራይ ኃይሎችም እዛ ቦታ ላይ ዝም ብሎ ገብቶ ሰፍሮ መኖር ሳይሆን እዛ ቦታ ያለው አማራም ይሁን ትግራዋይ ለመሬቱ ለአፈሩ ብሎ የሰውን ልጅ ያጸዳው ማን ነው? ማንስ ይጠይቃል? ይህ መታወቅ አለበት ከምንም በፊት። ለዚህ የምንሰፈሰፈው አካል ይሄ መኖሩን ካሁኑ መገንዘብ አለበት። ሀገር የተኛ እንዳይመስለው፣ ህዝብ የተኛ እንዳይመስለው። ዘር ማጽዳት የሚባል ነገር ተፈጽሞ የሚተኛ ኢትዮጵያዊ አለ ከተባለ የዋነት ነው፣ ሞኝነት ነው። ስለዚህ የአማራ ኃይሎችን በአሁኑ ሰዓት የወልቃይቲ ጉዳይ አጀንዳ አድርገው ዛሬም ይገባኛል ጥያቄ ከሚያነሱ ይልቅ ሊያዋጣቸው የሚችለው ከዚህ ወንጀል እንዴት ሊተርፍ ይችላል፣ ከዚህ ወንጀል እንዴት ላመልጥ ይችላል፣ እጄን ከደሙ እንዴት ንጹህ ላደርግ ይችላል የሚለው ነው ሊያሳስባቸው የሚገባው። ከፊት እሳት እየመጣ ነው፣ ማንም አይተርፍም። ትግራይ በኩል ያለው የሚጠየቅበት የራሱ የሆነ አግባብ አለው፣ ስርዓት አለው፣ ወግ አለው። አማራም በኩል ያለው የሚጠየቅበት ስርዓት አለው፣ ወግ አለው። ግን ሲጠየቅ ሁሉም በልኩ ነው የሚጠየቀው። ግዛቱ የማን ነው? ቦታው የማን ነው? ከዚህ የተጨፈጨፈው የዘር ማጽዳት የተፈጸመበት ማን ነው የሚለው ብሔሩ፣ ብሔረሰቡ፣ ጎሳው ታይቶ ነው የህግ ተጠያቂነት የሚሰፍነው። ይሄም አይካረቅ ነው። ስለዚህ ነገሮቹ መታየት ያለባቸው በዚህ አግባብ ነው። ሌሎች ብዙ ማለት የምንችላቸው ነገሮች ቢኖርም እንኳን ለዕለቱ ከያዝነው ሰዓትና ጊዜ አንፃር እኔ በዚህ አበቃለሁ። ያዕቆብ በራሱ በኩል የሚያነሳቸው በርካታ ነገሮች አሉና ሰፊ ጊዜ ነው ወስጃለሁ። እድሉን አሁን ለያዕቆብ ሰጣለሁ። ግን የተወደዳችሁና የተከበራችሁ ተመልካቾቻችን ዝግጅታችንን እንደምትመለከቱ ሁሉ ቻናላችንን ሰብስክራይብ አድርጉ፣ ላይክ፣ ሼር አድርጉ። ሀሳብ፣ አስተያየት፣ ጥቆማና ጥያቄም ካላችሁ በውስጥ መስመርና በአስተያየት መስጫ ሳጥን አስቀምጡልን። ጥያቄያችሁን እዚህ እንዳየነው ስክሪን ላይ ያዋልን ምላሽ እንሰጣችኋለን። የደወል ምልክቷንም ተጫኑ። ለቆይታችሁላችሁንም ከልብ እናመሰግናለን። አሁንም ከኛ ጋር ቆዩ። በቀጥታ ወደ ያዕቆብ መልሳችኋለሁ። እሺ ታጁ፣ እኔ ትንሽ ነገር ብቻ ነው የምጨምረው። አንተ ብዙ ነገሩን በመረጃ አስደግፈህ ከታሪክ አንፃር ከዛሬ 30 ዓመት በፊት የነበሩ መረጃዎች on the ground ሪያሊቲው ምን መስላል የሚለውን ነገር አሳይተሃል። እኔ እዛ ላይ ብዙ የምጨምረው ነገር የለም። ግን ይሄን ነገር ለምንድን ነው አሁን ኢሹ አድርገን ያነሳነው እኛ እንደ ሚዲያ? ለምንድን ነው ይሄን ነገር አጀንዳ አድርገን የመጣነው የሚል ጥያቄ ሊኖር ይችላል። እኛ ይሄን ነገር እንደ አጀንዳ ያደረግንበት ወቅታዊ ስለሆነ ነው። ወቅታዊ ነው፣ በጣም ወቅታዊ ነው። ለምንድን ነው ወቅታዊ የምንለው? ሰሞኑን የምናያቸው ፕሮፓጋንዳዎች፣ እያየናቸው ያሉ እንቅስቃሴዎች ዳግም ያን አካባቢ ወደ ጦርነት ድባብ የመውሰድና አሁንም ቢሆን ምስኪን ወንድሞቻችንን አንገታቸውን እያነቁ እዛ በበረሃ ባለፈው ባስቀሩበት አግባብ አሁን የሚያስቀሩበት እድል ሰፊ ስለሆነ ነው። ሰፊ ቅስቀሳ አለ፣ ፕሮፓጋንዳ አለ። ዛሬ ምንድነው የሚባለው? ወልቃይት የኢትዮጵያ ስትራቴጂክ የህልውና ጉዳይ ናት የሚል ትርክት ለማስረጽ በስፋት እየተሰራ ይገኛል። በመንግስት ሚዲያም
በቃ አንዳንድ እንደው በማይታወቁ የአማራ ውግንናቸው የማን እንደሆነ በማይታወቁ ነገር ግን ራሳቸውን የአማራ አክቲቪስት ነን በሚሉ አካላትም በስፋት እየተሰራጩ ይገኛሉ። ህዝቡ ይሄን መገንዘብ አለበት። ስፔሻሊ የደቡብ ኢትዮጵያ ክፍል አንገቱ ወጣት ማለት ነው አንገቱ እየተያዘ በማያስፈልግ ጦርነት ለሀገር ፋይዳ በሌለው ጦርነት መማገር ስለሌለበት ነው። ጦርነት ይበቃል ስለሚበቃ ነው። እኛ ጦርነት ሰልችቶናል፣ ደም መፋሰስ ሰልችቶናል። ወጣቶች አልቀዋል። ለምንድን ነው ወጣቶቻችን ዝም ብሎ የሚያልቁት? በማያስፈልግ ነገር ለዚህ አጀንዳ ማድረጋችን ግዴታ ነው። በተደጋጋሚም ይሄን አጀንዳ በነዛ የጦርነት ናፋቂ ኃይሎች የሚለቀቀውን አጀንዳ ለመዋጋት የግድ ሁሉ ጊዜ እናነሳለን፣ እንታገላለን እንደ ሚዲያ አካላት ማለት ነው። ትክክለኛውን መረጃ ወደ ህዝብ በማድረስ ህዝቡ ተገቢውን ውሳኔ እንዲወስን በማድረግ የራሳችን ሚና እንወጣለን። ለዚህ ነው እንደ መወያያ የምናነሳው። በስሁት ፕሮፓጋንዳ ማንም ምስኪን ኢትዮጵያዊ እየተነዳ ዳግም መሞት የለበትም። ለዛ ነው ያለ መከላከል ነው። የ2013 ይበቃል። ወጣቶች ሄደው በከንቱ አልቀዋል። ዓላማው ግልጽ ባልሆነ የሀገር ህልውና ነው እየተባለ ብዙ ፕሮፓጋንዳ ስለተነዛ ወጣቶች አልቀዋል፣ ከሁለቱም ወገን ማለት ነው። ሰው ያልሞተበት መንደር አለ እንደ ኢትዮጵያ ውስጥ በዛ ጦርነት? ሰው ያልሞተበት ቀጠና አለ። ተከፋፍለናል እኮ ሞትን ለሁላችንም ተዳርሷል። ለዛ ነው አሁን ያ ፕሮፓጋንዳ ዳግም እየመጣ ስለሆነ እነኛ የግጭትና የጦርነት ኃይሎች ዛሬም አፋቸውን አሹለው እየወጡ ናቸው። ያን መከላከል አለብን። ወጣቱን ማትረፍ አለብን። ሀገራችን ሰላም መሆን አለባት። ሀገራችን ወደ ሰላም ተመልሳ የተቋረጠውን የልማት እንቅስቃሴ ማስቀጠል አለባት። ህገ መንግስታዊነት የሚለው መከበር አለበት። ህገ መንግስቱ እኛ ለህገ መንግስት ነው። ውግንናችን ለማን ነው? እዚህ ሚዲያ ላይ አሁን የማንም እንትን የለንም፣ የማንም ተልእኮም የለንም፣ የማንም የቡድን ውግንናም የለንም። ውግንናችን ለህገ መንግስት፣ ውግንናችን ለእውነት። ይሄ ነው የኛ ምን ቆመው ከዚህ ጋር ነው ሁሉ ጊዜ ዋጋ ቢያስከፍለን እንኳን ማለት ነው። ሁሉ ጊዜም ከእውነት ጋር፣ ሁሉ ጊዜም ከህግና ከስርዓት ጋር ነው የምንቆመው። ለዛ ነው የምንሟገተው። ስለዚህ አሁን ታጁ አንተ ካነሳው እንትን አንፃር እኔ የተወሰኑ ነጥቦችን ብቻ ነው የምለው። አንተ ሰፊ መረጃ ስላቀረብክ ከመረጃ አንፃር በቂ ነው። አንተ ቅድም ብለሃል። ይሄ በእርግጥ ርዕሳችን ምንድነው መሰለ? የርስት ፖለቲካና የአማራ ኃይሎች የትግል ፈተና ነው። ርዕሳችን ራሱ ገላጭ ነው። ርስት ማለት ምን ማለት ነው? ርስት ሲባል ምን ማለት ነው? ከመቼ ጀምሮ ነው ርስት የሚቆጠረው? ከመቼ ዓመተ ምህረት? ከዛሬ 30 ዓመት በፊት ነው? የዛሬ 300 ዓመት ነው? የዛሬ 3000 ዓመት ነው? ወይስ የዛሬ 3 ሚሊዮን ዓመት ነው? የትኛው ነው? ከየት ጀምሮ ነው የማን ርስት ተብሎ የሚቆጠረው? ምን ማለት ነው ትርጉሙ? ርስት የሚለው ከመቼ ጀምሮ ነው? ስለዚህ አሁን የአማራ ኃይሎች የርስት ፖለቲካና የአማራ ኃይሎች የትግል ፈተና ያልንበት ምክንያት የአማራ ኃይሎች የትግል ማዕከል ምንድነው ነው ጥያቄያቸው። ምንድነው? ለራሳቸው ሲገባል ወይ? ይገባቸዋል? የርስት ጥያቄ ነው ትግሉ? ትግል የሚደረገው አማራ ኃይሎች አሁን እየታገሉ ለርስት ነው? ርስት የሚገኘው በምስራቅ ነው? በደቡብ ነው? የት ነው? የቱ ጋር ነው? የአማራ ኃይሎች አሁን እያደረጉት ያሉት የርስት ፖለቲካ አቅጣጫ ወዴት ነው? ማቆሚያው ማለት ነው። አሁን ወደ አንድ አቅጣጫ ጀምሮ ሊሆን ይችላል። ወዴት ነው የርስት ፖለቲካው?
መቆሚያው ወይስ የአማራ ኃይሎች የትግል የፍትሃዊነት ጥያቄ ነው? ምንድነው ጥያቄያቸው? የፍትሃዊነት ነው? የርስት ነው? ወይስ የስልጣን ነው? እነሱስ በደንብ ዲፋይን አድርገዋል ወይ? ነው እንዴትስ ከሌላ ጋር ሊሰለፉ ይችላሉ? ስለዚህ እኛ ጥያቄ የሆነው ለነሱም እንደ ጥያቄ እንዲመልሱ ነው። ባይዘይ ምናልባት እዚህ ይሄን ጥያቄ ያነሳ ነው እነሱስ ለትግላቸው ይሄ ፈተና ስለሆነባቸው ይሄን ፈተና ካላለፉ ትግላቸው የሚሆነው ምንድነው? ባለህበት እርገጥ ይሆንና ከተወሰነ ጊዜ በኋላ ደግሞ ወደ ኋላ ሂድ ነው የሚሆነው። አጀንዳው ያለየ አቅጣጫ የሌለው ትግል ከንቱ መስዋዕትነት ስለሚያስከትል ማለት ነው። የተዝረከረከ አላስፈላጊ መስዋዕትነት ያስከፍላል። ለዛም ጭምር ነው ለነሱም ጭምር ነው እኛ የምናነሳው ባይዘው ማለት ለነሱም ጥቅም ጭምር ነው ይሄን የምናነሳው። ለአማራ እንታገላለን ለምሉት ኃይሎች ጥቅም ጭምር ነው የምንሟገተው እንጂ እነሱን በመቃረን አይደለም። ትግላቸውን በመቃረን አይደለም። ትግላቸው እንዲጠራ ምንድነው ማዕከሉ? ዋና አጀንዳቸው ምንድነው? ያ ነው ጥያቄው። ስለዚህ አሁን 19 ታጁ አንተ አቀርባል ከ1983 በፊት የነበረው በደርግ ዘመን ማለት ነው ከአጼዎቹ በንጉስ ኃይለ ሥላሴና ከዛ በፊት በንጉስ ምኒልክ እንዲሁም በደርግ ዘመን የነበረው የአስተዳደር የኢትዮጵያ የአስተዳደር ክፍለ ሀገሮች ነበር የሚባሉት ፎርዛት ማተር ክፍለ ሀገር ያ መልክዓ ምድራዊ አቀማመጥን መሰረት ያደረገ ነው። ቋንቋ እና ብሔርን መሰረት አላደረገም። ስለዚህ ቋንቋና እንትንም መሰረት ያላደረገ በመሆኑ አማራዎች በትግራይ ክልል ይገኛሉ፣ አማራዎች በትግራይ ክፍለ ሀገር ይገኛሉ፣ ትግራዮች ደግሞ በድሮ ክፍለ ሀገር በጎንደር አማራ ስላልነበረ በወሎ ይገኛሉ። አፋሮች በትግራይ ክፍለ ሀገርም ይገኛሉ፣ በሐረርጌ ክፍለ ሀገርም ይገኛሉ፣ በወሎ ክፍለ ሀገርም ይገኛሉ። ኦሮሞዎች በወለጋ ክፍለ ሀገር ይገኛሉ፣ በወሎ ክፍለ ሀገር ይገኛሉ፣ በሐረርጌ ክፍለ ሀገር ይገኛሉ፣ በስፋት በጅማ ክፍለ ሀገር ይገኛሉ። በተለያየ ቦታ በሲዳሞ ሲባል የነበረው በሲዳሞ ክፍለ ሀገርም ይገኛሉ። የዛሬው ቦረና ጉጂ ሲዳሞ ክፍለ ሀገር ነበር። በባሌ ክፍለ ሀገር ይገኛሉ ኦሮሞዎች። ስለዚህ እያንዳንዱ ቋንቋና ብሔር ከመልክዓ ምድር አኳያ በሁሉም ክፍለ ሀገር ይገኝ ነበር በደርግ ማለት ነው። ነገር ግን በ1983 ከዛ በኋላ በመጣው ስርዓት ቋንቋን መሰረት ያደረገ ስለነበረ በአንድ አካባቢ በስፋት የምንነገረው ቋንቋ የትኛው ነው የትኛው ብሔር ነው ብዛት የሚገኘው የሚለው መሰረት ያደረገ አከላለን ነው። እና ቅድም ታጁ አሁን አንተ ከምታቀርበው ዳታ አንፃር ይሄ በገምድር ሲባል የነበረው አሁን ወልቃይት ጠገዴ አካል የሆነው ሁመራ ወልቃይት ጠገዴ የሚባሉት የበገምድር አካል የነበሩት አብዛኛው ትግርኛ ተናጋሪ እንደነበሩ ነው የሚያሳየው ዳታው ማለት ነው። የበብሔር ትግሬ እንደሆኑ ማለት ነው። 1983 የአማራ አንዳንድ ለህቃን የሚያቀርቡት ክርክር ምን ይላል መሰለ? ከህገ መንግስቱ በፊት ነው አማራን አጽድተው ቦታውን የወሰዱት የሚል ነገር አለ። እንደዛ የሚባል ክርክር this quite absurd እና ምንም ተቀባይ እንትን የለውም፣ ኤቪደንስ የለውም፣ መረጃ የሌለው ባዶ ክላይም ነው። ያን ትግሬዎች ህወሓት እንግዲህ ሲታገል ከእንትኖች እህድኖች ነበሩ ህወሓት ጋር ሲታገሉ የነበሩ እነሱ የማንን ጎፈረ ሲያበጥሩ ነው አማራ ተብሎ የተለየውን ኢትኒክ እንትን ስታጸዳ ህወሓት ለይት ከበገምድር ማለት ነው። መረጃስ አለ ወይ ለዛ? ኢንተርናሽናሊ ዶክመንትድ የሆነ አሁን ለምሳሌ እና ሂውማን ራይትስ ዋች አሉ፣ አምነስቲ ኢንተርናሽናል አለ። እንዲህ አይነት
የሰብአዊ መብት ላይ የሚደርሱ እንትኖችን ማንኛውም ከድሮ ጀምሮ ዶክመንት ሲያደርጉ የነበሩ ሰው አለ ወይ አንድ ጋዜጣ አለ የዘገበ እንደ አይነት እንትኖች አሉ ብሎ ይሄ ነገር ምንድነው ኤቪደንሱ ለዚህ ክላይም ሊቀርብ የሚችለው ሰብስታንሺየት ለማድረግ ምንድነው ኤቪደንሱ አስቸጋሪ ነው የሚሆነው ማለት ነው ለመቀበል አስቸጋሪ ይሆናል ይሄ ክርክር ከህገ መንግስቱ በፊት በጉልበት ወሰዱ የሚለው ክርክር ኤቪደንስ የለው ከዛ በኋላ በራሳቸው ወደ ትግራይ ክልል ከተካለለ በኋላ ነው ያጸዱት የሚለው ደግሞ እስኪ ለዛ በርካታ አገራችን እንግዲህ ብዙ ሚዲያዎች ነበራት ስፔሻሊ ሚዲያዎቹ ደግሞ በአማራ ልሂቃን የተያዙ ናቸው ማይካድ ሀቅ ማለት ነው በኢትዮጵያ የነበሩ ሚዲያዎች እነ እስክንድር ነጋ ጭምር ከ1983 ጀምሮ ሲጽፉ የነበሩ ሰዎች ናቸው በርካታ ሰዎች አሉ የሚዲያ ሰዎች እስኪ እነሱ አንድ ጋዜጣ ያምጡና ኢትኒክ ክሊንሲንግ አማራ ላይ እየተፈጸመ ነው በእነኛ አካባቢዎች የሚል ሪፖርት ያደረጉበት ይምጣ ይታይ እከለ የሚባል ታሰረ እከለ የሚባል ከዛ ተሰደደ የሚባል ነገር ይምጣ በሰነድ ማለት ነው አለ ይሄ ነገር የለም እኔ አሁን በበኩሌ ጋዜጣ በደንብ አነባለሁ አልሰማሁም ምናልባት የሚያመጡ ከሆነ እናያለን መረጃዎች የታሉ ያ ክሌማቸውን ሰብስታንሺየት ለማድረግ ከህገ መንግስቱ በፊት ነው በጉልበት የወሰዱት የምትለዋል በጉልበት ነው የምትለው ክርክር በጣም እንትን ስላለች ማለት ነው በጉልበት ወስደዋል በጉልበት መለስን ኦፍ ኮርስ ወደዛም ስንመጣ በጉልበት መውሰዳቸውን እኛ ኤቪደንስ ስለሌለን ማረጋገጥ አንችልም ወደ ትግራይ በጉልበት መሄዱ no we can't agree with that because substantiate ማድረግ አይቻልም ሌላው በጉልበት ወስደና የሚለው በጉልበት ስለሄደ አሁን በጉልበት መለስን የሚለው ክርክር በማን ጉልበት ነው የተመለሰው ተመለሰ የተባለው በማን ጉልበት ነው በማን ጉልበት ይሄ ጥያቄ መመለስ ይችላሉ የአማራ እንት ነው መላውን ኢትዮጵያ አስተባብሮ ከአንድ ወገኑ ማን ነው ለእንትን የተዘመተው ማን ነው ለሪስት ለማስመለስ የዘመተው ከደቡብ ክልል ተነስቶ የአማራ ሪስት ለማስመለስ የሄደ ሰው አለ የዘመተ አለ እስኪ አንድ ወላይታ ተነስቶ የአማራ ሪስት ለማስመለስ ወልቃይት ዘመትኩ የሚል ይኖራል አንድ ኮንሶ ይኖራል አንድ ኦሮሞ ይኖራል የአማራን እንትን ለማስመለስ ነው ሄድኩት የሚል ለዛ ነው የሞትኩት ለዛ ነው የቆሰልኩት የሚል ይኖራል የለም ጦርነቱ የሪስት ጦርነት አልነበረም ጥቅምት 24 በፌደራል መንግስትና ጥቅምት 24 2013 ማለት ነው በፌደራል መንግስትና በትግራይ ኃይሎች መካከል የፈነዳው ጦርነት የሪስት ጦርነት አልነበረም የሪስት ማስመለስ ጦርነት አልነበረም ማንንም ኢትዮጵያ ለዚህ ጦርነት ለሪስት ለማስመለስ አልሄደም ህግ ማስከበር ነው የተባለው ሰሜን እዝ ተጠቃ ነው የተባለው የስልጣን ጦርነት ነው ስልጣን የማጠናከር ጦርነት ነው ለዛ ነው ኢትዮጵያውያን ሆ ብሎ ይሄዱ በስተትም ቢሆን ማለት ነው ጦርነቱ አስፈላጊ ነበር ማለት አይደለም ነው I'm not endorsing the war ትክክለኛ አልነበረም ጦርነት ተገቢም አልነበረም በከንቱ ነው ዜጎቻችን ያለቁት ስለዚህ የአማራ ኃይሎች በኃይል አስመለስን የሚሉት ከሞራል ከህግ አንፃር ይሄ ቋንቋ ተገቢ ነው የሚለው ነገር እንደተጠበቀ ሆኖ በማን ጉልበት ነው የሚለው ነገር መመለስ አለባቸው ስለዚህ በበፊት የነበረው ታጁ አንተም እንዳስቀመጥከው በመልካም ምድራዊ አቀማመጥ ነው ቋንቋ እንትን አልነበረም ዳታ አቅርባል በስፋት አይተናል አሁን ያን በቋንቋና ማንነት ላይ የተመሰረተው ክልል ሲካለል 1983-87 አካባቢ ማለት ነው እኔ በደንብ አስታውሳለሁ ማለት በ1987 ሳይሆን 1996 እኔ ራሴ ነገጠመኝ የግል ገጠመኝ ማለት ነው
በጣም የማስታውሰው የሚገርምህ 1983 ላይ ፕሮፌሰር መስፍን ወልደ ማርያም ከጠቅላይ ሚኒስትር ከወቅቱ የሽግግር መንግስት ፕሬዝዳንት ከነበሩት አቶ መለስ ዜናዊ ጋር ሲከራከሩ ነበር። የክርክራቸው ጭብጥ ምን መሰለህ? አንዱ ማለት ፕሮፌሰር መስፍን የሚለው አማራ የሚባል ብሔረሰብ የለም፣ እንደዛ ነው ያለው። አማራ የሚባል ብሔር በኢትዮጵያ የለም። መለስ ደግሞ ምንድነው የሚለው? አማርኛ የሚባል ቋንቋ እስካለ ድረስ አማራ የሚባል ብሔር አለ ብሎ ተከራከረ። እንግዲህ መለስ ነው አማራን የፈጠረው ማለት እኮ ነው። ምን ማድረግ ይቻላል? ብሔሩንም ፈጠረ፣ ክልሉንም ፈጠረ። ኢዳ ዛሬ ለትግራይ ኢዳ ሆነው ማለት ነው። በዛ ሰዓት አማራዎች እኛ አማራ አይደለንም የሚል ክርክር እኔ በቡጤ ጭምር ልመታ ነበር አዲስ አበባ 1996 ምናልባት ይሄንን ፕሮግራም የሚያዩ የኔ ክላስሜት የነበሩ የ6 ኪሎ ማለት ነው 6 ኪሎ ከደጋ ሲማሩ የነበሩት አብሰር ያስታውሳሉ። በቡጤ ጭምር አማራ ይባል አለ ብለን ስንከራከር የለም ለምን አማራ አለ ትላለ? ይሄ ነበር እንትናችን የነበረው የጥላችን መነሻ። እኔ እኮ አማራ አለ በማለት ልመታ ነበር። ግብ ጭምር ያሳድደኝ ነበር። ስሙን እዚህ ጋር መጠራ ራሱ ይችላል ምናልባት እንግዲህ ካለ ግን ክላስሜት ማለት ነው ሲያባረኝ የነበረው። አሁን ይሄ ነገር አልፎ አማራዎች ብሔርተኝነታቸው እየጨመረ መጣና ማንነታቸውን እየተቀበሉ አማራ እየሆኑ ማለት ነው። አማራ አልነበረም የሚሉ ሰዎች አማራ እየሆኑ ነን ወደ ማለት መጥተው ከሁለት በተለይ ከሚሊኒየም በኋላ ኢትዮጵያ ሚሊኒየም በኋላ ከ2000 ዓመተ ምህረት በኋላ በጣም እያደገ መጥቷል። ይሄ ጥሩ ነው። የኢትዮጵያ ፖለቲካ ባላንስ ያደርጋል። ኮንፊውዥን መጥራቱ ጥሩ ነው። ለፍትሃዊነት ጥያቄም ለማንኛውም ነገር እንትን ነው። ስለዚህ እነኚህ ነገሮች ነበሩና አሁን የአማራው ብሔርተኝነት አደገ፣ ታጆ አደገ፣ እያደገ መጣ። ምንድነው አንዱ ነገር የነሱ ጋር ትልቁ ችግር ያለው ስፔሻሊ አሁንም ቢሆን የምንጸባረቀው ማለት ነው ለኢትዮጵያ ያላቸው የተዛባ ግንዛቤ አለ። የተዛባ ነው ግንዛቤው፣ መታረም ያለበት ማለት ነው። የተዛባ ነው። ኢትዮጵያን ማንም ብሔር አልፈጠራትም። ከማንም በተሻለ መንገድ አንድ ብሔር አልፈጠራትም። እኔ የኢትዮጵያ ባለቤት ነኝ ሌሎቻችሁ ግን አይደላችሁም የሚል ምልከታ ኢትዮጵያዊነትን እኔ ነኝ የሚሰጠው ካላጸደቁ ሙሉ ኢትዮጵያዊነት ሙሉ ኢትዮጵያ አይደላችሁም የሚል ምልከታ አለ። በደንብ አለ። እኔ ካላጸደቁልኝ ሙሉ ኢትዮጵያ አይደለም የሚል ምልከታ አለ። አሁንም አለ፣ በደንብ አለ። ስለዚህ ይሄ የተዛባ እንትን ነው ለራሳቸው የሚሰጡት ግንዛቤና ለራሳቸው ከኢትዮጵያ አንፃር ማለት ነው። ስለዚህ ራሳቸውን የኢትዮጵያ ባለቤት በማድረግ ሌላውን ኢትዮጵያ እንደመጣውን ባለቤት አይደለና ተጠግቶ የሚኖር አይነት ነገር የመቁጠር ስሜት አለ። ይሄ ስነ ልቦና ውስጥ አለ፣ በደንብ አለ። ይሄ የተዛባ እንትን ያስከትላል። ሌላውን የመጠራጠር ሁኔታ ያስከትላል። ሌላውን የመግፋት ሌላውን የመጠራጠር አንተ ጥሩ ኢትዮጵያዊ አይደለህም፣ ኢትዮጵያን ልታፈርስ ትፈልጋለህ፣ እንጋነህ ለመውጣት ታስባለህ የሚል አመለካከትን ያስከትላል። ሌላ ይሄ ተዛባ እይታ የሚያስከትለው ምንድነው? ፍራቻን ያስከትላል። ቤተል ሊያፈርሱብኝ ነው ራሱን ጠባቂ ማድረግ ማለት ነው። ልክ ኢትዮጵያን አጥሮ እረኛ እንደ እረኛ ሌላው መንጋ ሆኖ እሱ ራሱ እንደ አጥር ውስጥ እንደዛ አድርጎ የመቁጠር ስሜት ያስከትላል። ስጋት አይምሮአቸው ውስጥ ያሳድራል። ሌላው ኢትዮጵያውን ሊገነጣጥል ነው፣ እኛ ደግሞ የመጠበቅ ኃላፊነት አለብን የሚል እንትን አለ፣ ያስከትላል፣ ስሜት ያስከትላል። ስለዚህ ይሄ ሄዶ የጥላቻ ፖለቲካ ይወልዳል። ፍርሃቱ ወደ ጥላቻ ፖለቲካ ይወለዳል፣ ይለወጣል። ፍርሃቱ
ጥላቻን ይወልዳል። ጥላቻው እንደገና ፍርሃትን ይወልዳል። ስለዚህ እንዲህ አይነት ነገር ነው ያለው። አሁን ወደ እንትን ስንመጣ ታጁ 2010 ዓመተ ምህረት ስንመጣ የለውጥ አቀባበሉን ካየህ ማለት ነው 2010 መጣ የተባለው ለውጥ ኢትዮጵያ አካል አለ ለዚህ ለውጥ መምጣት የዛሬው እንደው እዳችን ሆኖ እንደው ጥሩውን ነገር ምናልባት ገፍተን ሊሆን ይችላል ዛሬ ከገባንበት አንፃር ማለት ነው ምናልባት እግዚአብሔር እንደው ጥሩውን ነገር ስላልፈለጋችሁ መጥፎውንም እዩ ብሎ ወደ አሁኑ ገፍቶን ሊሆን ይችላል እና ያሁኑን እዩ ይሄን ሞክሩ ደግሞ ይሄን መራራውን ከዛ በኋላ ወደ ኋላ ተመልሳችሁ ታነጻጽራላችሁ ብሎ ሰጥቶን ሊሆን ይችላል ያሁኑን መከራ ማለት ነው ግን ያልታገለ ነበረ ወይ ያልታገለ ህዝብ የለም በየደረጃው እያንዳንዱ ህዝብ የራሱ አስተዋጽኦ ነበረው ለለውጡ አቀባበል ላይ ስንመጣ ግን ራሱን ባለቤት ያደረገ አለ እነነኝ የታገልኩኝ ለውጡ ለኔ ነው የመጣው በሌሎቹ ላይ መጣባቸው ንጉሱ ጥላሁን ስለ የነበሩ ለውጡ የመጣባቸውና የመጣላቸው የሚል ዳይኮቶሚ ለውጡ ለኢትዮጵያውያን ሳይሆን የመጣባቸው አሉ የመጣላቸው አሉ የሚል በህዝብ ዘንድ ዳይኮቶሚ የክፍፍል የመፍጠር አካሄድ ነበረ ስለዚህ ለውጡ አቀባበል ላይ ስናይ ያሁኑ ጠቅላይ ሚኒስትር ያደረገው አስተዋጽኦ እንዳለ ሆኖ በህዝበኝነቱ እነሱን ያ እነኛ ቅድም ያልናቸውን ኢትዮጵያዊነትን ለሌላው የማከፋፈል ከኢትዮጵያዊነትን ለሌላው የመፍቀድ ስልጣንን ለራስ የመውሰድን ነገር እዛው ውስጥ ገብቶ በደንብ እንድገነግን የሰራው ፕሮፓጋንዳ እንደተጠበቀ ሆኖ የአማራ ኃይሎች አቀባበልም ግን ከሌላው የተለየ ነበር ለኛ ነው የመጣው የድሮ ገናናነታችን የመቼ ነው ቆይ ምን አይነት ገናናነት የመቼ ገናናነት ምን አይነት ገናናነት ይሄን ይመልሳል ለውጡ እና ኢትዮጵያ አሁን ወደ ድሮዋ እየተመለሰች ነው which ድሮ እነሱ የሚናፍቁት ኖስታልጂያ ይሄ የሆነ ምናባዊ ድሮ ማለት ነው ምናባዊ ማይታወቅ እኮ ነው ምናባዊ ነው ኢትዮጵያ እንዲህ ነበረች እስከ አውሮፓ እንዲህ ነበረች ወያ እንደዛ አይነት ነገር ተጨባጭ ያልሆኑ ነገሮችን ወደ ኋላ ተመልሰው እንዲህ አይነት ራሳቸውን እዛው አስገቡት አጁ አቀባበላቸው ከዚህ አንፃር የተለየ ነበር ጭፈራው አሁን ለምሳሌ ለውጡ ሲመጣ እኮ ያልታገለ የለም አይደል አሁን ከአማራ እንትኖች አንፃር አይታል ማን ነው ይሄ ሙዚቀኛው ፋሲል ደሞዝ የሚባለው ቆይ ላስታውሰው አሸሸ አብይ መጣልን ከመሸ አሁን አማራ ላይ መሽቷል አልመሸም ይሄ ፋሲል ደሞዝ ለሚመልሰው ጥያቄ ነው ነጋ መሸ የሚመልሱት ነው እነሱ ሌላ ብሄር እኮ እንደዘሎ አሸሸ ገዳሜ አላለም ማንም ምን አላየውም ባይዞ ለምሳሌ የኦሮሞ ነፍሱን ይማርና ያ ታላቁ አርቲስት ሃጫሉ ሁንዴሳ ከሱ በላይ ለለውጥ ዘፈናል እንደ ከፋሲል ደሞዝ በፊት እኮ በትግል ወቅት የዘፈነው ሃጫሉ ነበር ፋሲል ደሞዝ አልዘፈነም ለትግሉ ለውጤት ነው እንትን ያለው በውጤት ነው ዘሎ የዘፈነው ለእንትን አልዘፈነም ለትግል ፋሲል ደሞዝ አሸሸ ያለው በኋላ ነው ግን ሃጫሉ እኮ ከለውጡ ከመጣ በኋላ ለውጡ ሃጫሉ አሸሸ አላለም አሸሸ ገዳሜ መጣልን ከመሸ ምናምን አላለም ማንንም ላይ አልመሸም የኛ ቀን አልመሸም ነበር እየነጋ ስለነበረ ማለት ነው ምናልባት አሁን ነው እንግዲህ እነሱ አመሹብን እንደገና አስመሹ በእንትን ማለት ነው እነ ፋሲል ይሄ ነገር አቀባበሉ ላይ ስታ ልዩነት ነበር ታጁ ማንሳት ካለብን በደንብ ማንሳት ስላለብን ነው አቀባበሉ ላይ እንትን ነበር ችግር ነበር ከዛ በኋላ ወደ ተከደ የርስት ፖለቲካ የሚል ነገር መጣ እንደ ክልል የግጦ የከብቶች ዘር ለገበረ ክልል ግጦሽ አልነበረም እንደ ትርክቱ
መድረኮች ይሄ የአዲስ አበባ የቲያትር ቤቶች ምናምን ሲያዳምቅ ነበር ይሄ አልነበረም እንዴ በአንድ በኩል ክልል አያስፈልግም የሚል ነበር አሁን ደግሞ ሬስት ፖለቲካ ከዛ በህወሓትና በአቢይ አህመድ መካከል የነበረው የስልጣን ሽኩቻ ውስጡ ተብላልቶ ስብላላ ከርሞ ጥቅምት 24 ላይ የግድ አይቀረ ጦርነት ስለነበረ ሁለቱም ተዘጋጅተው በበቂ ሁኔታ ተዘጋጅተው ስለነበረ ፈነዳ በድንገት የተጀመረ ነገር አይደለም ሂስቶሪካል ኮንቴክስት እና አውድ ያለው ነው አመጣጥ ስለዚህ እነሱ እዛው ውስጥ ገቡና የጦርነቱ ባለቤት ሆኑ የአማራ ኃይሎች ማለት ነው የማይካድ ዓለም መሰከረው ምንድነው በዚህ አጋጣሚ እንትን እናስመልሳለን ነው ክርስትና እናስመልሳለን ይሄ ህገ መንግስቱም እንትን ከተመታ በኋላ ህወሓት ከተመታ በኋላ ወደ ደቡብ እንመለስና ሌላውን ደግሞ እንመታለን አንድ ግርማ ሰይፉ ምንድነው የፖስተው ፌስቡክ ላይ የሰሜኑ ይለቅ እንጂ ለማዳጋስካር እኔ ብቻዬን አላንስም ለዛ ኮን ያለው እይታቸው የዛ ሰዓት ህገ መንግስቱንም እግረ መንገድ ማፍረስ ነው ርስት ብቻ አይደለም ህገ መንግስቱንም አፍርሰን አዲስ በቃ የሌለ በእነሱ እይታ ኢትዮጵያ አዲስ ኢትዮጵያ እንፈጥራለን የሚል ነው የጠቅላይ ሚኒስትሩ ኦብጀክቲቭ ሌላ ነው የጠቅላይ ሚኒስትሩ የጦርነት ኦብጀክቲቭ ሌላ ነው የሱ የጦርነት ኦብጀክቲቭ ህወሓትን ማዳከም ነው ለስልጣን ተቀናቃኝ እንዳይሆን ዳግም ያ ነው ለዛ ነው ከኤርትራም ሄዶ የለመነው መጀመሪያው ነው 2010 ላይ አብሮ ህወሓትን እንምታ ትግራይን እንምታ የስልጣን አደጋ ሊሆኑብኝ ይችላሉ የአማራ ኃይሎች በማያውቁት እንትንስ ገቡና የፕሮፓጋንዳ የርስት ምናምን የሚሉት ነገር ተነሳ ገቡና እዛው ተዋጉ አሁን የሚገርመው ማለት ነው ጠቅላይ ሚኒስትሩ እነሱ አማራ የሚሉት ምዕራብ ትግራይ እና ደቡብ ትግራይ ላይ እነሱ አንዴ ማንነት ይላሉ ማንነታችን አማራ ነው ይላሉ ጠቅላይ ሚኒስትሩ ግን እያለ ያለው ምንድነው ወልቃይቴ ማለት በሂደር ቋንቋ ማለት ነው ትግራይ ማለት ነው እዛ ያሉት ወልቃይቴ በገምድር ሰው ራያ ብሎ ነው የሚጠሩት እኮ እዛ አካባቢ ያለው ያቃሉ ማንነቱን ጠቅላይ ሚኒስትሩም ያቃል ሂስቶሪካል ዳታ አለ በደንብ አለ እነሱ ግን በኃይል ገብተው ከሞራልም ከህግም አንፃር በማስከድ ሁኔታ ህገ መንግስቱን በመጣስ ህገወጥ አስተዳደሮች ተመስርተዋል ህገወጥ አስተዳደሮች ሰዎችን ክሊንስ ከማድረግ ባሻገር ማለት ነው ይሄ ለማንም አያስከድም because በሶማሌ ክልልና በአፋር ክልል መካከል ክርክር አለ ይሄ ሲቲ ዞን የሚባለው አካባቢ ሲቲ ዞን ውስጥ ክርክር አለ በሁለቱ ክልሎች መካከል ነገ የፌደራል መንግስት ተነስቶ ለምሳሌ አፋር ክልል ላይ ህግ ማስከበር አስፈላጊ ቢሆን ማለት ነው እና ቢገባ ሶማሌ በዛው ዘሎ አጋጣሚ ሊጠቀም ጉልበት ሊል ነው በጉልበት ሄድ ተወሰደ በጉልበት መለስኩ ይል ነው በተመሳሳይ ወደ ሶማሌ ለህግ ማስከበር ቢገባ አፋር ክልል እንደዛ ሊል ነው እሺ አማራ ኃይሎች ደራ ላይም ጥያቄ አላቸው በኦሮሚያ ሰሜን ሸዋ ውስጥ ደሴም አፕላይ ሊያደርግ ነው መተከል ላይ አላቸው ወለጋ ላይ አላቸው እንግዲህ መቆሚያ የሌለው ነገር ማለት እኮ ነው ህግ በማስከበር ሰበብ ገብቶ መቀማት ማለት ነው ያ እንትን አይደለም ያ ነው መጀመሪያ ጥያቄ ሊኖር ይችላል ችግር የለውም ጥያቄ ሊኖር ይችላል የኔ ነው ሶማሌም እኮ ወልቃይት ላይ ጥያቄ ሊያነሳ ይችላል why not ኢትዮጵያዊ እኮ ነው ከኮንሶም እኮ አንድ ሰው ሊያነሳ ይችላል አይኖርም ማለት ይችላል እንዴ አለ ይኖራል እኮ የኮንሶ ሰው እኮ ወልቃይት ሊኖር ይችላል because በደርግ ሰዓት ዘምቶ ይዛ የሚኖር ሊኖር ይችላል ይኖራል ከወላይታም እኮ ይኖራል ብዙ የደቡብ ዜጎች ይዛ ሊኖሩ ይችላሉ
ስለዚህ አሁን ሶማሌም ሄዶ ክሌም ሊያደርግ ይችላል ምንም ችግር የለውም በመሬት ደረጃ ኖ ፕሮብለም የሚከለከልም አይደለም አማራ ክልል ሐረር ለኔ ይገባኛል ሊል ይችላል ምንም ችግር የለውም ግን አካሄዳለሁ ቅድም ታጁ በደንብ እንደተጠቀሰው አካሄዳለሁ ተወሰደብኝ ያልከው ዕቃ ሄደህ በጉልበት መውሰድ ሳይሆን በህግ አመልክተ ይሄ ዕቃ የኔ ነው ተወስዶብኛል ይመለስልኝ የሚል ክርክር ታቀርብና በህግ አግባብ ታይቶ ያንተ መሆኑ ተረጋግጦ ይመለስልሃል ከተረታ ደግሞ አይመለስልህም ያ ነው ሆነ ያለበት እንጂ በጉልበት አንተ ወሰድክና ነገስ ሌላው ካንተ በጉልበት ላይ አይበልጥም ጊዜ አይመጣም ስለዚህ ይሄ ለሀገር ዘላቂ ሰላም የማይፈጥር ስለሆነ ነው እኛ አንስተን የምንሟገተው አካሄዱ ነው አማራ ለምን ጠየቀ አይደለም ለትግራይ ይገባል ይያልን አይደለም ለአማራ ይገባል ይያልን አይደለም ህገ መንግስት አለ ህገ መንግስቱ ዲፋይን ያደረገው ነገር አለ አሁን የፕሪቶሪያ አግሪመንት ምንድነው የሚለው ወደ ህገ መንግስታዊነት ተመለሱ ህገ መንግስት አክብሩ ነው ስለዚህ አሁን ወደ ህገ መንግስት እንመለስ ህገ መንግስቱ በህገ መንግስቱ መሰረት ያ ወደ ነበረበት ከጥቅምት 24 በፊት ወደ ነበረበት ይመለስና አማራ ጥያቄ ማቅረብ ይችላል የክልሉም አይደለም ፎርታት ማተር እዛ ነዋሪዎቹ ናቸው ለክልላቸው ጥያቄ ማቅረብ የሚችሉ ስለዚህ እንደዛ አይነት ነገር ነውና አሁን ምን መሰለ እኔ ታጁ አንድ ነገር እዚህ ጋር ጨምረ ማንሳት የምፈልገው የአማራ ኃይሎች ሲባሉ አማራ ኃይሎች ነው ያለው ሬሳችን አይታል አይደል የአማራ ኃይሎች ያለው ማአት ናቸው ማአት የዓላማቸው ማአት እነሱ ማአት አቅጣጫቸው ማአት ያ ነው እንትኑ ያን እንድናነሳ ያደረገን አሁን ፋኖ አለ እናቃለን እየታገለ ነው ባይዞ ይሄን ስንናገር የአማራ ህዝብ ሌጂቲሜት እንትን የለውም ማለት አይደለም አለው የፍትሃዊነት ጥያቄ ሌጂቲሜት ጥያቄ ነው የትም ተዘዋውረን ለስራ የሚለው ጥያቄ ሌጂቲሜት ጥያቄ ነው በህገ መንግስቱ ሻሻልልኝ የሚለው ሌጂቲሜት ጥያቄ ነው ሌጂቲሜት ነው ህገ መንግስታዊ ነው ይሄ አይደለም እኛ እያተናገርን ያለ ነው የአማራ ኃይሎች ስንል ማአት ስለሆኑ ነው ከዛ ውስጥ ሰው አንደርስታንድ ሊያደርገው የሚችል ሌጂቲሜት ጥያቄ የሚያነሱ አሉ ሌሎቹ ደግሞ ጥያቄያቸው መረዳት የማይችለው አካላት አሉ ሁሉም ግን አንድ ላይ ተሰባጥሮ ነው የሚተራመሰው በዛ ትግል ሜዳ ማለት ነው ስለዚህ አሁን ምንድነው ያለው ፋኖ አለ የአማራ ፋኖ ብዙ አደረጃጀት አለው የወሎ ወደ አንድ ለመምጣት ትግል እያደረጉ ነው የጎጃም አለ የሸዋ አለ የጎንደር አለ ፋኖ የሚል ኃይል አለ ልሳነ ግፉአን የሚባሉ አሉ ርስት አስመላሽ ነን የሚል ኮሚቴም አለ ወልቃይት ኮሚቴ ነን የሚል አለ የብልጽግና ፋኖም አለ ይሄ ሁሉ የአማራ ኃይል ነው ሌላው እኮ የተመዘገበው ፖለቲካው ቀርቶ ማለት ነው ተመዝግበው በህግ የሚንቀሳቀሱት ቀርቶ እና አብን እነ ሌሎችም አማራ ብልጽግናንም እንውሰድና ሌሎችም አሉ ይሄ ሁሉ የአማራ ኃይል ነው አሁን ከዚህ ከሰሞኑ እንትን ጋር ስናነሳ ከወልቃይትና ከእንትን አንፃር እንኳን ብናይ ማለት ነው ለአንዳንዶቹ ዋናው አጀንዳ ወልቃይት ናት የትግል አጀንዳቸው ማዕከላቸው ወልቃይት ነው ከዛ ውጪ ሌላ ነገር አይፈልጉም ያንዳንዶቹ የፍትሃዊነት ጥያቄ ነው ያንዳንዶቹ የስልጣን ሊሆን ይችላል ያ ነው እኮ እንትን ነው በጣም ለዛ ነው ፈተና ሆኖባቸዋል ያለው ቅድም ያለው ርስቱ ፈተና ሆኖባቸዋል ነው ለዛ ነው ምንድነው አሁን ለጎጃም ፋኖ ወልቃይት እውነት ፕራዮሪቲ ነው ወይ ቅድሚያ የሚሰጠው ጉዳይ ነው ባለፈው እኮ ለቪኦኤ በሰጠው መግለጫ ላይ የጎጃም ፋኖ አመራር አንዱ የሆነው እንትና ጠበቃ አስረስ
ማረ ዳምጠ የሚባሉት ለቪኦኤ በሰጡት ቃለ ምልልስ ምንድነው ያሉት? እኛ ከትግራይ ጋር በቁርጥራጭ መሬት መጋጨት አንፈልግም ነው ያለው። ፕራዮሪቲያቸው አይደለም ማለት ነው። ከዛ ምን እንረዳው? የሰሜን ወሎ ፋኖ ሰሞኑን ከሰጡት መግለጫ የተረዳ ነው ይሄ በህግ መፈታት ይችላል። ይሄ የርስት ጉዳይ የሚያጨቃጫቅ የተባሉት ቦታዎች በህግ ሊፈቱ ይችላሉ፣ በሂደት በድርድር ሊፈቱ ይችላሉ፣ በሁለት ህዝቦች መካከል በሚደረግ ምክክር ድርድር ሊፈቱ ይችላሉ የሚል መግለጫ ሰጥተዋል። ወደ ጎንደር ስንመጣ ከብልጽግና ጋር የሚዋጋ ፋኖ አይደለም ያለው አይደለም። ባለፉት ጊዜያት ካየነው ማለት ነው እስከ 8 ወር ባየነው ሁኔታ አይደለም። ጎንደር ላይ ውጊያ አልነበረም። ደቡብ ጎንደር ላይ ውጊያ አለ፣ ጎጃም በደንብ አለ፣ ሰሜን ወሎ አለ፣ ሸዋ አለ። ጎንደር አካባቢ ግን ዋሎ ማለት ሰሜን ጎንደር ሰሞኑን የፕሪቶሪያ ስምምነት ይፈጸማል ሲባል ነው ፋኖ መገለጥ ጀመረው። የሟሟው ፋኖ ማለት ነው መገለጥ ጀመረው አሁን ነው። ለሱ ዋናው ጉዳይ ወልቃይት ነው። ለሱ ዋናው ጉዳይ ሁመራ ነው። ለሱ ዋናው ጉዳይ ዳንሻ፣ ጠለምት። ስለዚህ ከዚህ ጋር ተያይዞ ሰሞኑን ምን እየተባለ ነው? ወልቃይት የኢትዮጵያ የህልውና ጉዳይ ናት ምን ፕሮፓጋንዳ ተጀመረ። ወልቃይት ኢትዮጵያን ሊበትናት የሚችል ወልቃይት ኢትዮጵያን አይበትንም። ይበትን እንደሆነ የአማራን ትግል ይበትናል። ይበትን እንደሆነ እነኛ ይሄን እንትን ያዙትን ኃይሎች ይበትናል እንጂ ኢትዮጵያን አይበትንም። ወልቃይት ብቻ አይደለም የኢትዮጵያ ስትራቴጂክ የህልውና ጉዳይ፣ አፋርም የኢትዮጵያ ስትራቴጂክ ህልውና ጉዳይ ነው። ኦጋደንም እንደዛው ነው። ዶሎ አዶ የሶማሌ ጫፍ እንደዛው ነው። ጋምቤላም እንደዛው ነው። በደቡብ ክልል ብትሄድ ታች ያለው ዳሰነች ወረዳ ኛንጋቶም እንደዚሁ የህልውና ጉዳይ ነው። ወልቃይት ብቻ ተለይቶ የኢትዮጵያ ህልውና ጉዳይ አይደለም። አዲስ አበባም የኢትዮጵያ ህልውና ጉዳይ ነው አይደል? ታጁ አንድ ቦታ ተለይቶ ይሄ ብቻ ነው የኢትዮጵያ ህልውና ምንድነው ሲግኒፊካንሱ ወጥቶ ሊያስረዳ የሚችል ሰው አለ? ሰሊጥ እርሻ በሰሊጥ ምክንያት በተነሳ ጦርነት ለራስ ፕሮፓጋንዳ ይሄን ትርክት ፈጥረ ንጹሃን ድሃ ምስኪን ወጣቶችን ወስደ እዛ ማገድ አችልም። ያን ፕሮፓጋንዳ ነው የምንታገለው። የስውት ፕሮፓጋንዳ አሁን በቅርቡ አንድ ጊዜ በእኛ ሜዳ አቅርበናል እኮ አይደል እንዴ? አቅርበናል። አንድ ጋዜጣ አፍሪካ ሪፖርት የሚለው ምንድነው ያለው? በሰሜን ኢትዮጵያ በኤርትራ በሱዳንና በኤርትራ መካከል በኢትዮጵያ በሱዳንና በኤርትራ አዋሳኝ ቦታ የሰሊጥ ጦርነት አደጋ ፈጥሯል የሚል ሪፖርት ነው ይዘው ወጣው። ስለዚህ ለሰሊጥ ጦርነት ሲባል ምስኪን የደቡብ ኢትዮጵያ ልጆች፣ ምስኪን የኦሮሚያ ልጆች፣ ምስኪን የጋምቤላ ልጆችን አንተ ወልቃይት የኢትዮጵያ ህልውና ጉዳይ ናት ስትራቴጂክ እንትን ናት እያልክ የወጣትን አንገት ይዘህ እዛ ጋር የምታስገድልበት ምክንያት የለም። ያ ነው እንትናችን። አያስፈልግም። ውሸት ነው። በህግ ነው መፈታት ያለበት። ህገ መንግስት መከበር አለበት የሚል እንትን ስላለን ነው። ስለዚህ ከእንትን አንፃር ስናይ ወልቃይት ስትራቴጂክ እንትን አይደለችም ብቻዋን ማለት ነው። ኢትዮጵያ ሙሉ ስትራቴጂክ ናት። ስትራቴጂክ ጠላታችን ደግሞ ድህነት ነው እንደ ኢትዮጵያ። ሌላ ጠላት የለንም። አንድ ህዝብ ጠላታችን አይደለም። ስለዚህ አንድ ወገን ተመዞ የኢትዮጵያ ስትራቴጂክ ጠላት ነው የሚለው ትርክትም ይሄን ያወጣ ሰው ወደ ኪሱ ያስገባ መልሶ ይዋጣል። ተገቢ ያልሆነ የጥላቻ እንትን ስለሆነ ማለት ነው።
ስለዚህ ምንድነው አሁን እኛ ይሄ በአማራ ኃይሎች ትግል ውስጥ ያለው ፈተና የአጀንዳ ብዛት፣ የኃይሎች ብዛት፣ የአቅጣጫ ብዛት። አንዱ ወደ 4 ኪሎ ይተኩሳል፣ አንዱ 4 ኪሎ ይላል፣ መድረሻ 4 ኪሎ ይላል። ያንዱ መድረሻ የት ነው? ወልቃይት ነው። አንዱ ደግሞ በወልቃይት በኩል አድርጌ 4 ኪሎ ገባለሁ ይላል። እንዴት ነው እስኪ ይኬዳል እንደ በወልቃይት በኩል 4 ኪሎ ይደረሳል፣ በራያ በኩል 4 ኪሎ ይደረሳል? ምን አይነት ነገር ነው? ስለዚህ እንዲህ የናንተ የአማራ እንትን ኃይሎች አቅጣጫ ብዛት፣ የአጀንዳው ብዛት፣ የኃይሎቹ ትርምስ እዛ ውስጥ ያለው እንትን ትግሉ አድጎ ለአቅመ አጋር ፍለጋ ለአቅመ አጋር ለማግኘት ማለት ነው ወዳጅነት ከሌሎች ኃይሎች ጋር ለመሰለፍ እንዳይበቃ ያደረገ ኃይል ይመስለኛል ይሄ ነገር ማለት ነው። ይሄ ሁኔታ ሌሎች ኃይሎች እንደ አጋር እንዳያዩት እንቅፋት የሆነ ይመስላል። እዛው ውስጥ ያለው የአጀንዳ ብዛት፣ የኃይሎች ብዛት፣ የአቅጣጫው አለመታወቅ ወዴት ነው? ወደ 4 ኪሎ ነው? ወደ ወልቃይት ነው? ፕላስ ስሁት የሆኑ አላስፈላጊ ዋጋ የሚያስከፍሉ ትርክቶች። ስለዚህ አሁን ሰሞኑን ከራያ አካባቢ ከራያ አንፃር ለምሳሌ የምነሱ እንትኖች አሉ፣ ሚዲያዎች ይጽፋሉ እና አይተናል። ሚዲያዎች ይጽፋሉ ሐሰተኛ ነገሮች አስፈላጊ አይደለም። የትግራይ ኃይሎች መጥተው ዛፍ እየቆረጡ ነው፣ ከብቶች እያረዱ ነው፣ ቤት ገብተው የህፃናት ምግብ ጭምር ይሰርቃሉ። ረባካቸው የሚመስል ነገር ይሁን፣ ፕሮፓጋንዳው ጭምር ማለት ነው የሚመስል ነገር ይሁን። እንደ ሰው ስንናገር ሌላው ህብረተሰብ እኮ ያውቃል። ለአድማጭ የሚመች እስኪ ትንሽ የሚመች ነገር ቢሆን የተሻለና ታጁ በተከታታይ ይሄ ጦርነት በሰሜን ኢትዮጵያ እንዳይከሰት እኔ ይመስለኛል እንትን እናደርጋለን። በተደጋጋሚ ይሄንን ነገር እያነሳን አድማጭ ተመልካቾቻችን ስፔሻሊ ወጣቱ እንደገና መማገድ የለበትም የሚል አቋም ስላለን፣ ህግና ስርዓት ይከበር የሚል አቋም ስላለን ለዛ ነው የምናነሳውና ምናልባት አስረዘብኩ መሰለኝ፣ ይቅርታ ነገሩ እንትን ስለሆነ ነው። ታንኪው አመሰግናለሁ። በበኩሌ አብቅቻለሁ። ከልብ አመሰግናለሁ። ወሳኝና አስፈላጊ ነገሮችን ያነሳው እኔም የተወሰነ ነገር እዚህ ለመጨመር ፈልጋለሁ። ይህ ፕሮግራም ማንንም ለማስደሰትም ለማስከፋትም አይደለም። when we are talking right thing on the ground መሬት ላይ ያለው ሀቅ ነው። ይህን ስንል ግን አማራንም ትግራይንም ለመደገፍም ወይ ለመቃወምም አይደለም። ሁሉም ነገር ስርዓት አለው፣ ህግ አለው፣ አሰራር አለው። ሁለቱም አካላት መጓዝ የሚገባቸው የትግራይ ኃይሎችም የአማራ ኃይሎችም የትግራይ ክልልም የአማራ ክልልም መጓዝ የሚገባው በዚህ መንገድ ነው፣ በስርዓቱ ነው፣ በህጉ ነው በምለው ሌላ ነገር አይደለም። ሌሎቻችሁ በዚህ ተመልከቱ። ግን የተወሰነ አንተ ካነሳው ከአማራ ኃይሎች ትግል ጋር በተያያዘ እኔ 3 ነገሮች ትዝ ይሉኛል። ከነዚህም አንደኛው አናርኪዝም፣ ሌላው አናርኮ ፕሪሚቲቪዝም ይባላል፣ ሌላው ደግሞ ኒዮ ናሲዝም ይባል አይዲዮሎጂ አለ። እነዚህ ሁሉም የፖለቲካ አይዲዮሎጂ ናቸው። የተለያዩ ቡድኖች፣ ግለሰቦች፣ ተቋማት ይሆናሉ፣ ይበጃሉ ወይንም ያሰቧቸውን ጥቅሞች ያመጣሉ ብሎ የሚከተሏቸው ስርዓቶች ናቸው። ከነዚህም አናርኪዝም የሚባለውን ብንመለከት ሙሉ በሙሉ ስርዓት አልባ፣ መርህ አልባ፣ ዓላማ አልባ፣ ግብ አልባ የሆነ መረበሽን፣ ማወክን፣ መበጥበጥን ዓላማው አድርጎ ብቻ የሚንቀሳቀስ አይዲዮሎጂ ነው። እዚህ አይዲዮሎጂ በርካታ ዓለም ላይ በርካታዎች ታግለዋል፣ ተሯርጠዋል፣ ተፍጨርጭረዋል። ነገር ግን ውጤት ሲያመጡ አልታየም። ተያይዞ ስጠፉ ነው ያየነው ማናችንም። ምክንያቱም በመሪ ደረጃ በስሙም ደረጃ ስርዓት አልባ ነው። ስለዚህ በአንደኛው የአማራ ኃይሎችን ትግል እኔ የሚቀበለው መወስደው ኢትስ ቶታሊ አናርኪዝም፣ ምንም ዓላማ የለሽ ግብ የለሽ አናርኪዝም። ምክንያቱም አንተም ጠቅሰሃል ቅድም፣ አንዱ ይወጣና ወሎ ርስታችን ነው ይላል፣ ሌላው ይመጣና ወለጋ አባታችን ምኒልክ ያወረሱን የትብታችን የተቀበረበት አጥንታችን የተከሰከሰበት ዋጋ የከፈልንበት ርስታችን ነው ይላሉ።
ሌላው በዛ ጋር ደግሞ ይነሳና ቤንሻንጉል ይገባል። ከዛ መተከል የኛ ነው፣ ካማሼ የኛ ነው። በቃ ሌላ ታምር ውስጥ ነው የሚገባው። ከዛ አለፍ ብሎ አፋር ክልል ይሄዳል። አፋር ክልል ይሄድና አሰብ የኛ ነው፣ እንዲህ የኛ ነው። ብቻ ምን ልበል፣ ሰመራ የኛ ነው፣ አሳይታ የኛ ነው፣ አባታችን አያላችን ምኒልክ ያቀኑት ነው። ይሄን መመለስ አለብን፣ ርስታችንን ይዞታችንን ማስከበር አለብን ይላል። ከዛ ሌላው ደግሞ በመሃሉ ይነሳና ስርዓታችንን መመለስ አለብን፣ መንግስታችንን መመለስ አለብን፣ 4 ኪሎ መግባት አለብን። ይሄ የ4 ኪሎ መንግስት የአማራን ህዝብ አይወክልም፣ ወደ ቀድሞ ከፍታችን እንመለስ እያለ ይመጣል። አንዱ ደግሞ ይነሳና ይሄ የኦሮሞማ መንግስት፣ ሌላው ደግሞ ይነሳና ትህነግ አስጨፈጨፈን፣ ገደለን፣ ዘራችንን አመከነ፣ ይዞታችንን ቀማ። እሺ ማንን እንስማ? እሺ ምን እንሆን? እሺ ይሄማ በሽታ ነው፣ እውነት ትልቅ በሽታ ነው። እኔ እንጃ የትኛውም ሆስፒታል የትኛውም ጤና ተቋም ገብቶ ማንም እንዲህ በቀላሉ ሊድን የማይችለው ትልቅ በሽታ ነው። መጥፎ፣ እጅግ በጣም መጥፎ የሆነ በሽታ ነው። ስለዚህ አማራ ኃይሎች እውነት ህዝባቸውን ለመጥቀም ከሆነ መጀመሪያ ከዚህ ስርዓት አልባ ወይንም አናርኪስት ከሆነ አካሄድ መውጣት ነው። ቀዳሚ ከይዞታው ከአስተዳደሩ ከፖለቲካው ትንሽ ገለል ብለው የሆነ እረፍትም ማድረግ አለባቸው ብዬ አስባለሁ። እረፍትም ማድረግ አለባቸው። ምክንያቱም ብዙ ጊዜ እንደዚህ ሆኖ የቆየ ሰው አንዳንዴ የአእምሮ መታወክም ይገጥመዋል። ይህ መካድ የለበትም። ሰው አንድ ዓላማ ኖሮት አንድ ግብ ኖሮት ለዛ ሲኖር አእምሮውን፣ ጉልበቱን፣ ጊዜውን፣ አቅሙን፣ ሀብቱን፣ ቁሳቁሱን፣ ንብረቱን ሲያውል ውጤታማ ሊሆን ይችላል። ግን የወላይታ ህዝብ አንድ ተረት አለ። ቶይቶ ከነ ጊያሱ ታፕነ ጎዳት አርዛ አትሲ ይላል። አንድ ውሻ ላይ የተተረተ ተረት አለ። ቶይቶ ይባላል ስሙ እና ከአባቱ ፍርፋሪና ከገበያ ደም ቀረ ይላል። ከሁለቱም ሳይሆን ወጥቷል። ገበያ ልሂድ ከዚህኛው ይቀራል። ገበያ አልሂድ ወይ ከአባቴ ከባለቤቴ ጋር ሊሆን ከደሙ ቀራለሁ። ከዛ መንገድ ላይ በሐሳብ ብቻ እድሜው አለቀ። ደሙንም ሳይጠጣ የጌታውንም ፍርፋሪው ሳይበላ ከመሃል ቤት ነው የቀረው። አሁን በትክክል እየሆነ ያለው በአማራ ኃይሎች በአማራ ፖለቲከኞች ይሄ ነው እየሆነ ያለው። ኢቭን በኔ እድሜ ላለፉት 30 ዓመታት ያደረጉት ያለውን ትግል ስንመለከት ከአንዱም እንኳን አልሆኑም። አንዱንም አልጨበጡም፣ አንዱንም አልያዙም። ግን ሁሉም ላይ አሉ። አንዱ ይነሳና ወላይታ ደግሞ ብሔረተኝነቱ መጥፋት አለበት፣ ለሀገሪቷ ስጋት ነው፣ አደጋ ነው ይላል። ግራም በዚህ ልክ ከማንም ጋር ተቦጫጭቆ ከማንም ጋር ተባልቶ ይሄ ርስቴ ነው፣ ይሄ ግዛቴ ነው፣ ይሄ ይዞታዬ ነው ተብሎ ምንድነው መዳረሻው? ስለዚህ መጀመሪያ ደረጃ ይሄ ስርዓት አልበኝነት ነው። ቶታሊ this is anarchism። ይሄ ስርዓት አልበኝነት ነው። ከዚህ መውጣት ይገባል። ይሄ ፖለቲካል አይዲዮሎጂ is totally failed and fallen። ምንም የሚጠቅም የትም የሚያደርስ አስተሳሰብ አመለካከት አይደለም። ከዚህ መውጣት አለባቸው። ሌላው ይከተላሉ ብዬ የማስበው አናርኮ ፕሪሚቲቪዝም የሚባለው ቶታሊ አንድን ሀገር፣ አንድን ስርዓት፣ አንድን ግዛት ወደ ኋላ ቀርነት መመለስ ነው ዓላማ አድርጎ የሚንቀሳቀሰው ይሄ አይዲዮሎጂ ወይንም የሚያበረታታው በአጠቃላይ ኋላ ቀርነትን መመለስ፣ ዘመናዊነትን ማጥፋት ይሄ ነው። አሁን በበርካታ አማራ ኃይሎች ላይ እየታየ ያለው ይሄ ነው። ሀገሪቷን ቶታሊ ወደ ጨለማው ወደ ድቅድቁ ዘመን መመለስ ነው። ለበርካታ አማራ ኃይሎች በአሁኑ ሰዓት ፖለቲከኞች በአሁኑ ሰዓት
እጅግ በጣም ጎልደን ተብሎ ወርቃማ ተብሎ የሚወደሰው የሚነገረው የቀድሞ ዘመን ነው። ከዛሬ 60 ዓመት 70 ዓመት በፊት የነበረው ዘመን ነው የምናፍቃቸው። ያንን ህይወት ብንኖር፣ ያንን ስርዓት ብንመልስ፣ ያንን ርስት ብንመልስ የሚል ህልም ነው ያላቸው፣ የሚል ቅዠት ነው ያላቸው። ግን ወደ ገሃዱ ዓለም ስንወርድ ስናይ ኢትስ ኢምፖሲብል ሊሆን ማይችል ነገር ነው። መቼም ምኒልክ መቃብሩ አይነሳም፣ ግን 4 ኪሎ ላይ የሆነ ጅብሰም ተሰብስቦ የሆነ ነገር መሰራቱን እናውቃለን። ያ አይካድም። ስርዓቱ ከግለሰቡ ጋር አብሮ ተቀብሯል። የማይመለስ ነገር ነው። ይህን መመኘት እኔ እንጃ ሰው ሆኖ ከተወለደ ከተፈጠረ የሰው ልጅ እውነቴን ነው ይመነጫል ይወጣል ብዬ ማልጠብቀው ነገር ነው። ያዕቆብ ያለነው በ21ኛው ክፍለ ዘመን ነው። 21ኛው ክፍለ ዘመን ላይ ሆኖ 18ኛውን ክፍለ ዘመን የሚናፍቅ የሰው ልጅ ከየት ፕላኔት ይመጣል? ከየት ይመጣል? ኢቭን ሌላው ነገር ቀርቶ ግዛቱን ምኑን ቀርቶ እጁ ላይ የያዘው ስማርትፎኑ እንኳን አይናፍቀውም ወይ? ወደዛ ሊሄድ ስለው ስማርትፎኑ ብዙ ነገሩን ተው፣ ስልኩ አንድሮይድ ስልኩ እጁ ላይ የያዘው እንኳን አይናፍቀውም። ወደዛ ስመለስ እኮ ያንን አንድሮይድ ስልክ አይጠቀምም። ግዛቱን በኋላ እናየዋለን። ሌላውን ነገር በኋላ እናየዋለን። እዛ ተመልሶ ይሄን የሚያወራበት፣ ይሄን የምናገርበት፣ ይሄን ምጽፍበት፣ ይሄን አንድሮይድ ፎን ስማርት ስልክ እንኳን ከየት ሊያመጣ ነው? ምን ሊሆን ነው? ዞሮ ተግባራዊ ሊሆን ማይችል ነገር ነው። እንደዚህ ያቀባጀረ እዛም እዚህም እያስገባ ከማንም ጋር እያባላ እያጋጭ እያፋጨ እንዲሁ የሚኖር ስርዓት ነው። ስለዚህ ከዚህ መውጣት አለባቸው። አይጠቅምም፣ አያዋጣም። ሌላው ይከተላሉ የማስበው በቅርቡ ከሆነውም ከተፈጠረውም ነገር አንፃር መተከል ውስጥ ቅድም ከጠቀስኩት 2013 መግቢያ አካባቢ በናይት በአንድ ምሽት ከ400 በላይ የቤንሻንጉል ነዋሪዎች ተገደሉ። በአንድ ምሽት በአንድ ሌሊት በተኙበት ክብሪት ተለኩሶ ጋዝ ተርከፍክፎ ልጆች ወራሽ ሳይቀር ብዙ ነገሩን ተው ወራሽ ሳይቀር በአንድ ሌሊት ከ400 በላይ የቤንሻንጉል ጉሙዝ በይዞታቸው በግዛታቸው በክልላቸው ሞተዋል። ይህን ያደረጉት የአማራ ኃይሎች ናቸው። ትናንት የዛሬ 2 ዓመት ትግራይ ህዝብ ላይ የዘር ማጽዳት ተፈጽሟል። ይህን ዓለም ሁሉ መስክሯል። እኛም የሀገር ዜጋንን እናውቀዋለን። የዘር ጭፍጨፋ ተፈጽሟል። የዘር ማጽዳት ተፈጽሟል። ስለዚህ እነዚህ አካላት የአማራ ኃይሎች በአሁኑ ሰዓት እየተከተሉት ያለው ሶስተኛው የፖለቲካ አይዲዮሎጂ ኒዮ ናዚዝም እንግዲህ ከዛሬ 100 ዓመት 70-80 ዓመት በፊት ጀርመን ውስጥ የነበረ ስርዓት ነው። ፋሺዝም፣ ናሲዝም እዛ የነበረ ስርዓት ነው። ከ6 ሚሊዮን በላይ ጀርመን ዜጎች አይሁዳውያን ጨምሮ ያለቁበት የጠፉበት ስርዓት ነው። አሁን በዚህ በ21ኛው ዘመን ደግሞ እነዚህ የአማራ ኃይሎች የአማራ ፖለቲከኞች ጀርመን ላይ ሞቶ የተቀበረውን የናዚዝም ስርዓት የመለስ ፍላጎት አላቸው። ኦልሬዲ they are on the way ፕራክቲስ እያደረጉ ናቸው። በአሁኑ ሰዓት መተከል ጀምረዋል። ትግራይ ኦልሬዲ አሳክተዋል። አሁን ቀጣይ እቅዳቸው የት ነው? ኦሮሚያ ሊሆን ይችላል። እንግዲህ እዛም ግዛት አላቸው። አፋር ሊሆን ይችላል። እዛም ግዛት አላቸው። እንግዲህ ወላይታም ሊመጡ ይችላል፣ አላውቅም። ኮንሶም ሊመጡ ይችላል፣ አላውቅም። ምክንያቱም ርስት አላቸው እዛው። ስለዚህ በመጡበት ቦታ ሁሉ ዘር ማጽዳት፣ መሬቱን ባዶ ማስቀረት፣ የራሳቸውን ሰው ማስፈር this is the ideology of አማራ politicians። ይሄ ለተወሰነ ጊዜ ውጤታማ ሊያደርግ የሚችል ፖለቲካ አካሄድ ሊመስላቸው ይችላል። ግን እኔ አልወቅም ወዮላቸው ለነዚህ ኃይሎች ለነዚህ ሰዎች። ኋላ ሀገር ሲቆጣ ህዝብ ሲቆጣ የሚመጣው ነገር ጥሩ አይደለም። ስለዚህ ከዚህ ከኒዮዛ ናዚዝም ፖለቲካ አይዲዮሎጂም ለመውጣት መሞከር አለባቸው።
ጊዜ አልፎበታል። ሰውን እየጨፈጨፉ እየገደሉ ዘር እያጠፉ መኖር ውጤታማ ሊያደርግ የሚችል ፖለቲካ አይዲዮሎጂ አይደለም። ከዚህ መውጣት ይገባል። በአሁኑ ሰዓት ዓለም የሚከተለው ምን አይነት ፖለቲካ ስርዓት ነው? ሀገር የምትከተለው ምን አይነት የፖለቲካ ስርዓት ነው? በአጠቃላይ እንደ የኢትዮጵያ ህዝብ በአሁኑ ሰዓት ብኖር ብሎ ቢከተል ብሎ የሚናፍቀው የሚመኘው ምን አይነት የፖለቲካ ስርዓት ነው የሚለውን መሬት ላይ ወርደው ማየት አለባቸው፣ መመልከት አለባቸው። ትግላቸውን ሀ ብሎ መጀመር ያለባቸው ከዛ ነው። ሌላ ሁሉ ሄዷል ከነሱ። በአሁኑ ሰዓት ከአማራ ፖለቲካ ኃይሎች ጋር ቆሞ መነጋገር፣ መመካከር፣ ማበርና አብሯቸው ሊንቀሳቀስ የሚችል አንድም ኢትዮጵያዊ የለም። because they all are above them all። ከነሱ ሁሉ የበላይ ሆነው በፖለቲካ አስተሳሰብ፣ አመለካከት፣ አካሄድ የትም ብሔር ጋር የትም ብሔረሰብ ጋር ቢኬድ አማራ ኃይሎች ጋር ያለው የፖለቲካ አመለካከት፣ አስተሳሰብ፣ አይዲዮሎጂ የለም። ከዛ ዘመን አልፏል። ከዛ ጊዜ አልፏል። አሁን ያሉበትን አሁን የሚኖሩበትን የሚገኙበትን ዘመንና ጊዜ የዋጀና የሚዋጅ የፖለቲካ አመለካከት፣ አስተሳሰብ፣ አይዲዮሎጂ መከተልና ማራመድ ጀምረዋል። ስለዚህ የአማራ ኃይሎች ኢትዮጵያ ውስጥ የኢትዮጵያ ግዛት አካል እስከሆኑ ድረስ ከሌላው ኢትዮጵያዊ ፖለቲከኛም ጋር ተራ ዜጋም ጋር ሊያግባባ አንድ ሊያደርግ የሚችል የፖለቲካ አካሄድ መከተል አለባቸው። ይሄ ካልሆነ አሁን እየገጠማቸው ያለው ባይተዋርነት፣ አሁን እየገጠማቸው ያለው ብቸኝነት እንዲሁ ይቀጥላል። ትግራይ ክልል ጦርነት ሲታወጅ ሁላችንም አይተናል፣ ጮኸናል። ማዘሴምታ ሌሎች ኦሮሚያ አካባቢዎችም ተመሳሳይ ነገሮች አሉ። ለአማራም እንጮሃለን፣ አንጮህም ማለት አይደለም። ንጹሃን መሞት የለባቸው፣ መገደል የለባቸው። መንግስትም ለነዚህ ስርዓት አልበኞች ብሎ የሚወስደውን እርምጃ አናበረታታም፣ ግን ንጹሃንን መጠበቅ አለበት። ይሄ ህልማችን ነው፣ አላማችን ነው። ነገር ግን አመት የሞላ ጊዜ ሁሉ ውጊያ ባለበት፣ ጦርነት ባለበት አንድ ኢትዮጵያዊ ወጥቶ መቃወም ነው ማለት የነዚህ አማራ ኃይሎች ጎን መቆም ለምን አሻፈረኛል? ለምን እምቢ አለ? ይሄን እኔ ሳልነግራቸው፣ እኔ ሳልጠቁማቸው እስኪ ውጭም ውስጥም ያላቸው የአማራ ኃይሎች ሰብሰብ በሉና ራሳችሁን ተመልከቱ። እውነቴን ነው፣ ራሳችሁን ተመልከቱ። this is a time። በዚህ ጊዜ ከዚህ ተነስታችሁ ራሳችሁን ካልተመለከታችሁ፣ ራሳችሁን ሂስ ካላደረጋችሁ መጨረሻችሁ ጥሩ አይሆንም፣ ፍጻሜያችሁ ጥሩ አይሆንም። ስለዚህ እንደ አንድ ዜጋ የሚመክራችሁ የምላችሁ ነገር ቢኖር እስኪ ነገሮቹን ገታ አድርጋችሁ ራሳችሁን ወደ መመልከት፣ ወደ ጥሞና ጊዜ ግቡ። ከዚያ በኋላ አለን የምትሏቸውን ጥያቄዎች ሁሉ ይዛችሁ ውጡ። የዚያን ጊዜ በትክክል እናንተ የትግል ኃይል መሆናችሁን፣ ሰው መሆናችሁን ኢትዮጵያውያንም ይረዱና ከጎናችሁ ይቆማሉ፣ ይሰለፋሉ። ዛሬ ላይ ማንም የአማራ ፖለቲካን የሚደግፍ ወይንም የአማራ ኃይሎችን አስተሳሰብ፣ አመለካከት የሚጋራ ኢትዮጵያዊ ኃይል የለም። በፖለቲካ ፓርቲ ደረጃ ብንወስድ እንኳን እስኪ አንድ ከሶማሊያ፣ ከኦሮሞ፣ ከደቡብና ከተለያዩ አካባቢዎች ከአማራ ፖለቲካ ፓርቲዎች ጋር ድርጅቶች ጋር አብሮ ቅንጅት ፈጥሮ ውህደት ፈጥሮ የሚሰራ የፖለቲካ ፓርቲ ጥቀሱ እስኪ። አንድ የለም። በአሁኑ ሰዓት ከደቡብ አካባቢ የተውጣጡ የፖለቲካ ፓርቲዎች ከኦሮሚያ ፖለቲካ ፓርቲዎች ጋር ተጣምረዋል፣ ተዋህደዋል፣ ግንባር መስርተዋል፣ ራሳቸውን አዘጋጅተዋል፣ ጨርሷል። ግን ከእናንተ ጋር ከአማራ ፖለቲካ ኃይሎች ጋር ወርቅ ብንጠፍም አብሮ የሚራመድ አብሮ የሚጓዝ ለዚህ ፈቃደኛ የሚሆን የኢትዮጵያ ፖለቲካ ፓርቲና ድርጅት የለም። ዋይ? ራሳችሁን ማየት አለባችሁ፣ ራሳችሁን መመልከት አለባችሁ። የወልቃይትም፣ የወላይታም፣ የወለጋም፣ የከማሽም፣ የአፋርም ከዛ በኋላ ይደርሳችኋል። ይሄን ነው ማለት የምፈልገው። የተወደዳችሁና የተከበራችሁ የዕለቱ ዝግጅት ተከታዮቻችን፣ የዛሬው ዕለት ዝግጅታችን በአጠቃላይ ይሄን ይመስላል።
በዚህ ዝግጅት ሀሳቡ የአማራ ኃይሎችን የሚገፋ መስሏችሁ የተከፋችሁም ካላችሁ እውነታውን ነው የተናገርነው። በተከታታይ ደግሞ በተመሳሳይ መልኩ በትግራይ ኃይሎችን በኩል በትግራይ ክልል በኩል የምንሰራቸው የተለያዩ ፕሮግራሞች ይኖራሉ። መሰረታችን እውነት ስለሆነ መስተካከል አለባቸው መታረም አለባቸው የምንላቸው ነገሮች አንድን ክልል አንድን ድርጅት ማዕከል ያደረጉ አይደለም። የትም አካባቢ ያሉ አልባሌ ነገሮችን ህገወጥ ነገሮችን ሞራል አልባ የሆኑ ነገሮችን ስርዓት አልባ የሆኑ ነገሮችን ማጋለጥ በእነዚህ ዙሪያ መነጋገር መወያየት የኛ የሚዲያ ግዴታችን ነው። ይሄን ማድረጉን እንቀጥላለን። ስለዚህ የዛሬውን ዝግጅት በዚህ መልኩ አጠናቀናል። እስከ ፍጻሜው ከኛ ጋር ስለቆያችሁ ሁላችሁንም ከልብ እናመሰግናለን።